እና ጌታችን ኢየሱስ ክርስቶስ ሴቶቹ ሕፃናቶቹና ሌዋውያን ሳይቆጠሩ 5000 ሰው መገበ ይላል አይደል እግዚአብሔር ቃል። እና ጠቅላላ ሲደመር ወደ 20,000 ነው የሚሆነው የተመገቡት ህዝቦች። እና ያን ሁሉ ህዝብ ያለ ማይክ ነው ያገለገለው። እና እናንተም ድምጻችሁን ማስተማር ይኖርባችኋል ማለት ነው። ምክንያቱም 20,000 ህዝብ እንዴት ያለ ማይክ አስቡት። ለምሳሌ በዮሐንስ ወንጌል ምዕራፍ 7 ላይ ምን ይላል? ከታላቁም በዓል በኋለኛው ቀን ይላል። የተከበረው በዓል የዳስ በዓል ነው። እስራኤላውያን 7 የሚገራርም በዓል አላቸው። ይሄ የዳስ በዓል ደግሞ በምድረ በዳ በድንኳን የኖሩበትን ዘመን እያሰቡ 40 ዓመት በድንኳን ነው የኖሩት። ራሱ ታቦቱን በድንኳን ነው የኖረው እና እግዚአብሔር እኮ በድንኳን አሻግሮ አኑሮናል ብለው ያንን እያሰቡ 7 ቀን ውሃ እየቀዱ ድንኳናቸው ደጃፍ ላይ እያስቀምጣሉ። በ8ኛው ቀን ይላል ዘሌዋውያን 23 ላይ ስታነቡትኝ ከታላቁ በዓል በስተመጨረሻው ቀን ይላል። በዓሉ 7 ቀን ነው። የድንኳኑ በዓል የሚካሄደው የመብላት የመጠጣት የመዘመር የአምልኮ በዓል ነው። ከዛ 8ኛው ቀን ምን ያደርጋሉ? ውሃውን መሰዊያው ስር ያፈሱታል። ውሃው መሰዊያው ስር የሚፈስበት ምክንያቱ ምንድን ነው? በምድረ በዳ 40 ዓመት ውሃ ከአለት እያፈለቀ ምን አድርጎናል? አጠጥቶናል። አንዱ እሱ ነው። ሁለተኛው ግን ትንቢት ነው። ደግሞ ይመጣና ደግሞ ምን ያደርገናል? ያጠጣናል። የሐዋርያት ሥራ ምዕራፍ 2 ማለት እኮ ነው። አያችሁት? አሁን አባቶቻችን ምን አድርጓቸዋል? አጠጥቷቸዋል። እኛንም አጠጥቶናል። ይመጣና ደግሞ ያጠጣናል። ታዲያ ኢየሱስ ክርስቶስ ከታላቁ በዓል በመጨረሻው ቀን ይላል። በኋለኛው ቀን ነው የሚለው። በኋለኛው ቀን ማለት 8ኛው ቀን ማለት ነው። ከየት አመጣው እንዳትሉ ዘሌዋውያን 23 ላይ በ8ኛውም ቀን ይላል ውሃን ወደ መቅደሱ ያፈሳሉ ይላል። ይገርማቸዋል። በ8ኛው ቀን ታዲያ ኢየሱስ ክርስቶስ 7ኛው ቀን ላይ አልመጣም። ምክንያቱም ዮሐንስ ወንጌል ምዕራፍ 7 ስታነቡት ምን ይላል? የጌታችን የኢየሱስ ክርስቶስ ወንድሞች በጌታ አልነበሩም፣ አላመኑም። እና በተለይ ያዕቆብና ይሁዳ በጣም ያሳድዱት ነበረ። እና ልክ ምን አሉትኝ? እንደውም ከቤት ኢየሱስ ክርስቶስ ቁጭ ብሎ ነበርና እዚህ ምን ታደርጋለህ? እዚህ ተቀምጠህ ምን ትሰራለህ? ሂድና ራስህን ግለጥ እንጂ ወደዛ ወደ በዓሉ ሂደህ ምናምን አሉትኝ። ዮሐንስ ወንጌል 7 ስታነቡት ከዛ ምን አላቸው? አይ ለእናንተ ጊዜያችሁ ደርሷል፣ ለእኔ ጊዜ ገና ነው አላቸው። እና ኢየሱስ ክርስቶስ 7ኛው ቀን ላይ አልመጣም። በ8ኛው ቀን ግን መጣ። በማጠቃለያው ቀን መጣና ድምፁን ከፍ አድርጎ ጮሆ ይላልኝ። እንግዲህ የዳስ በዓል ማለት አስቡት፣ ከዓለም ሁሉ ነው አይሁዳውያን የሚገኙት፣ ከዓለም በሚሊዮን የሚቆጠሩ ማለት ነው። ኢየሱስ ክርስቶስ ጮኸ። ምን አለ? ማንም የተጠማ ቢኖር ወደ እኔ ይምጣና ምን ይበል? ይጠጣ። እንዴ 7 ቀን እኮ የሚካሄድ በዓል፣ በጣም የሚገርም በዓል ነው የሚካሄደው። የሚበላው የሚጠጣው መስዋዕቱን ነግራችሁ አልችልም። ኢየሱስ ክርስቶስ እንደዛ ሲል ምን ማለቱ ነው በምንልበት ጊዜ ወገኖች ምን እንደሆነ ታውቃላችሁ? ይሄ ግብዣ አይደለም። ይሄ የበላችሁት አያረካችሁም፣ ይሄ የጠጣችሁት ጥማታችሁን አይቆርጥም ብሎ ኢየሱስ ክርስቶስ ትንቢት የተናገረው ለሐዋርያት ሥራ ምዕራፍ 2 ነው። የመጀመሪያ ጊዜ ኢየሱስ ክርስቶስ ስለ መንፈስ ቅዱስ መውረድ ስለ ሐዋርያት ሥራ ምዕራፍ 2 የተናገረው እዚህ ቦታ ላይ ነው። ከዛ ምን አለ? ቁጥር 38 ይህንንም ያለው ይላል ኢየሱስ ክርስቶስ ገና ስላልከበረ መንፈስ ቅዱስም አልወረደም ነበር ይላል። ለምን? ገና ኢየሱስ አልሞተም፣ ገና አልተቀበረም፣ ገና አልተነሳም፣ ገና አላረገም። ገና አርጎ ከዛ በኋላ 10 ቀን ሲሆነው በ50ኛው ቀን ነው መንፈስ ቅዱስ የሚወርደው። ስለዚህ ስላልከበረ መክበሩ ሞቱ ስለሆነ ኢየሱስ ክርስቶስ ምን መሆን አለበት? የሐዋርያት ሥራ ምዕራፍ 2 የተካሄደው እኮ ምን ከሆነ በኋላ ነው? ኢየሱስ ክርስቶስ ከሞት ከተነሳ በኋላ። ከዚያስ መነሳቱ ብቻ አይደለም፣ 40 ቀን ለሐዋርያት እየተገለጠ እግዚአብሔር መንግስት አስተማራቸው ይላል የሐዋርያት ሥራ ምዕራፍ 1 ላይ። ከዛ በኋላ አሁን ከትንሽ ጊዜ በኋላ መንፈስ ቅዱስ ይመጣል፣ በእናንተ ላይ ኃይል ይወርዳል። ሄደ 10 ቀን እዛ ቆየ። 10 ሲደመር 40 ስንት ይሆናል? 50 ይሆናል አይደል? ከዛ በኋላ በ50ኛው ቀን መንፈስ ቅዱስ
ጴንጤቆስጤ ማለት ዕብራይስጥ ቃል ነው። 45 ሲደመር 5 ማለት ነው። በ50ኛው ቀን መንፈስ ቅዱስ ወረደ። ኢየሱስ ክርስቶስ ይህን የት ላይ ነው የተናገረው? የሐዋርያት ሥራ ምዕራፍ 7:38 ላይ ኢየሱስ ክርስቶስ ገና ስላልከበረ መንፈስም ምን አላለም ነበር ይላል? አልወረደም ነበር ይላል። መንፈስ ቅዱስ እንደሚወርድ በእያንዳንዳቸው ላይ በኃይል እንደሚመጣ ኢየሱስ ክርስቶስ ስለ መንፈስ ቅዱስ ኃይል፣ ስለ እግዚአብሔር ኃይል የተናገረው የሐዋርያት ሥራ ምዕራፍ 7 ቁጥር 38 ነው። በታላቁ በዓል በኋለኛው ቀን በኃይል ጮሆ ይላል እና እኔ ማይክን ባይኖር ግድ የለኝም እንኳን አነስ ስላለለኛ ቁጥር እዛም ድረስ ቢኖር ድምፄ በጣም በቂ ነው። እንደውም ድምፄ ይበዛል ትንሽ ቀንስ ነው የሚባለው እንጂ ድምፄ አያጥርም። ክብር ለኢየሱስ ይሁን። ይህ እንግዲህ መግቢያ ነው። እንዴት ሰነበታችሁ? ሰላም ሰነበታችሁ ወይ? እግዚአብሔር አምላክ የተመሰገነ ይሁን። ስለጋበዛችሁኝ በጣም ደስ ብሎኛል። እግዚአብሔር መልካም ጊዜ ይሰጠናል። ክብር ሁሉ ለጌታ ለኢየሱስ ይሁን። እግዚአብሔር ወጣት ይወዳል። እግዚአብሔር ምን አልኳችሁ? ወጣት ይወዳል። አባቶቻችን ሲናገሩ ይላሉ ወጣት የነብር ጣት ይላሉ። ነብር ኃይሉ ያለው ምኑ ላይ ነው? እጁ ላይ ነው። በቃ አንድ ጊዜ ካለ በቃ አለቀልህ ማለት ነው። ወይም ዝም ብሎ እንደዚህ አሳርፎ እንደዚህ አድርጎ ጥፍሩን ረዘም አድርጎ እንዲህ አለ ማለት ገንጥሎ ሄደ ማለት ነው። ወጣት መጽሐፍ ቅዱሳችን ዝም ብላችሁ ስታነቡት አብዛኛውን በወጣቶች የተሞላ ነው። በወጣቶች ነው የተሞላው። ለምንድን ነው እግዚአብሔር ወጣት የሚፈልግ? ይሄን ማለት እግዚአብሔር ትልልቅ ሰዎችን አይፈልግም አይደለም። መጽሐፍ ቅዱስ ቫራይቲ ነው። ወጣቶች አሉበት፣ ሀብታሞች አሉበት፣ ድሆች አሉበት፣ የተማሩ አሉበት፣ ፈላስፋዎች አሉበት፣ ምሁሮች አሉበት፣ ያልተማሩም አሉበት። ወገኖች ሁሉን የያዘ ነው። ብሔር ብሔረሰብ አለበት። የሌለው ነገር የለም ወገኖች። ግን መጽሐፍ ቅዱሳችንን በምንመለከትበት ጊዜ እግዚአብሔር ወጣቶችን በጣም ይወዳል። አሁን ለምሳሌ እግዚአብሔር በአፈ ታሪክ ምን ተብሏል መሰላችሁ? ለምሳሌ አሁን በእድሜ ትልቁ ጴጥሮስ ነው፣ በእድሜ ትንሹ ደግሞ ዮሐንስ ነው። ትንሹ የጌታ ኢየሱስ ክርስቶስ ይወደው የነበረ ብሎ 5 መጽሐፍ የጻፈው ዮሐንስ ወንጌል፣ 1ኛ ዮሐንስ፣ 2ኛ ዮሐንስ፣ 3ኛ ዮሐንስ፣ ዮሐንስ ራእይን የጻፈው ትንሹ እሱ፣ በእድሜ ትንሹ እሱ ነው። ትልቁ ጴጥሮስ ነው። ሲሞትም መጨረሻ የሞተው ያለ መስዋዕት ማለት ነው የሞተው ሐዋርያው ዮሐንስ ነው። ግን የሚገርማችሁ ነገር ይሄ ትንሽ ልጅ ከኢየሱስ ክርስቶስ ጋር ልዩ አጀንዳ ነበረው። አሁን ዛሬ እግዚአብሔር በእናንተ ውስጥ ያስቀመጠውን ነገር ለመቀስቀስ ነው። መጽሐፍ ቅዱሳችን ወጣቶች ተነስተው ታላላቅ ስራዎችን ሰርተዋል። በመጽሐፍ ቅዱስ ብቻ አይደለም፣ በዓለም ላይ ልንገራችሁ። አሁን የእኛ ለምሳሌ ክርስትናችን ፕሮቴስታንት ማለት እንግዲህ የወጣ የተቃወመ ማለት አይደለም። ዝም ብለን ታሪኩን እናንተ ሁላችሁን ታውቃላችሁ። 15ኛው ክፍለ ዘመን ከማርቲን ሉተር ነው የጀመረው። ማርቲን ሉተር ጀርመናዊ ነው፣ ቄስ ነው፣ የካቶሊክ ቄስ ነው። ቤተሰቦቹ ሕግ እንዲያጠና ትምህርት ቤት ከተውታል። ዩኒቨርሲቲ ውስጥ ነው ያለው። ነገር ግን ያን ጊዜ ዛሬ መጽሐፍ ቅዱስ ኮሌጅ ብለን እንደምንናገረው የመጽሐፍ ቅዱስ ኮሌጅ አይደለም የነበረው፣ ገዳም ነው የነበረው። ገዳም ውስጥ ይገቡና መጽሐፍ ቅዱስ ይማራሉ። እና ገዳም ገብቶ መጽሐፍ ቅዱስ እየተማረ ያን ጊዜ ለመዳን በጣም ብዙ ነገር ነበር ይባል የነበረው። ልክ እንደ መንጃ ፈቃዱ ወረቀት ትገዛላችሁ፣ ትኬት ትገዛላችሁ፣ ሌላም ነገር ትገዛላችሁ። ያ ሁሉ ድብልቅልቅ ባለበት ጊዜ እሱም ስለ መዳን ያለው ነገር አይኖ ታመመ፣ በጣም ታመመ። እና የካቶሊክ ቄስ ነው። ያን ጊዜ ሰው ምን ያደርግ ነበረ? ለደህንነት ትኬት ይገዛል። ያን ትኬት ገዝቶ እንደፈለገ ይሆናል። ሲሞት ያችን ካርድ ብቻ ለቄሱ ያሳያል፣ መንግስተ ሰማያት ይገባል በሚባልበት ጊዜ እሱ ሎ እያጠና ሕግ እያጠና በሚጨነቅበት ሰዓት እግዚአብሔር ከሰማይ መጣ። ሮሜ 1 ቁጥር 16 አበራለት በወጣትነቱ። ከዛ ሰው ለካ በገንዘብ አይድንም፣ ሰው ለካ በስራ አይድንም፣ ሰው ለካ እንደፈለገ ሆኖ ሊድን አይችልም። ሰው የሚድነው በእምነት ነው። ጻድቅ በእምነት በሕይወት ይኖራል የሚለው በራለት። ወጣት እኮ ነው ወገኖች ወይ። ከዛ በኋላ ምንድን ያደረገው? ቁጭ ብሎ መጽሐፍ ቅዱስን እያነበበ 96 መጽሐፍ ቅዱሳዊ ቃሎችን አስቀመጠና ጀርመን ጉተንበርግ ላይ ወስዶ ምን አደረገው? ለጠፈ።
ከዚህ ውጭ መዳን አይቻልም። ቃሉ ብቻ፣ መንፈስ ቅዱስ ብቻ፣ ጸጋው ብቻ ብሎ ከነዚህ ጋር አድርጎ ወስዶ አስቀመጣቸው። ወገኖች ሆይ ጀርመንን ብቻ አይደለም ዓለምን አናወጠ። ዓለምን ብቻ አይደለም እኛ ሁሉ ጋር ወንጌል ደረሰ፣ እውነት ደረሰ። ወገኖች ሆይ አያችሁ፣ በጣም የሚገርማችሁ ነገር እግዚአብሔር ወጣቶችን እያስነሳ ዓለምን ሁሉ ለውጧል። ዓለምን ሁሉ ለውጧል። ለምሳሌ አነብላችኋለሁ። ትንቢተ ዳንኤልን በምናነበት ጊዜ እንግዲህ ብዙዎቻችን ስለ ትንቢተ ዳንኤል ሰምተናል። ዳንኤል 16 ዓመቱ ላይ ነው ተማርኮ ባቢሎን የገባው። ስንት ዓመቱ? 16 ዓመቱ ላይ 16 ዓመቱ ላይ ተማርኮ ወደ ባቢሎን ሄደ። ወደ ባቢሎን የተማረከው እሱ ብቻ ነው አይደለም፣ በጣም ብዙ ሺህ ህዝብ። ለምሳሌ ሁለተኛ ዜና ምዕራፍ 36 ቁጥር 11 ጀምሮ እስከ 20 በምታነቡበት ጊዜ እስራኤል በኃጢአቷ ምክንያት እየደጋገመ ተናገራቸው። እነሱም አልሰሙም። በዚህ ምክንያት እግዚአብሔር ለመጀመሪያ ጊዜ ዓለም ላይ ይገዛ የነበረውን ባቢሎንን አመጣና እስራኤላውያንን አፍልሶ ወዴት ወሰዳቸው? ወደ ባቢሎን ወሰዳቸው። የገደለውን ገደለ፣ መቅደሱን አፈረሰ፣ እንዳለ አቃጠለ፣ አነደደ፣ ውስጥ ያሉትን ወርቁን ብሩን ሁሉ ዘረፈ፣ ወደ ባቢሎን ወሰደ። ከዛ በኋላስ ዳንኤል ምዕራፍ 1ን በምታነቡበት ጊዜ ምን ይላልኝ? የተማሩትን ሀብታሞችን፣ የነገስታት ቤተሰቡን፣ ጠቢባንን፣ ኃያላንን፣ መልካም መንፈስ ያላቸውን አስተዋዮችን መርጦ ወዴት ወሰዳቸው ይላል? ወደ ባቢሎን ወሰዳቸው። ከነዛ መካከል እንግዲህ ማን አለ ማለት ነው? ዳንኤል አለ፣ ሲድራቅ፣ ሚሳቅ፣ አብድናጎንና ሕዝቅኤል አሉ። ተመልከቱ። ሌሎቹን ተዋቸው። እነዚህ በሙሉ ወጣቶች ነበሩ። ዳንኤል በቤተ መንግስት እየተነበየ ይኖራል። ሕዝቅኤል ግን በህዝቡ መካከል ግን በአንድ ዘመን ነው የነበሩት። በምርኮ ዘመን ሄደዋል ወደ ባቢሎን። ወጣቶች ናቸው። እና በጣም የሚገርማችሁ ነገር ዳንኤል 16 ዓመቱ ላይ ተማርኮ የሄደው 16 ዓመቱ ላይ እንዳትረሱ። እግዚአብሔር ወጣት ይወዳል ያልኳቸው ስለ ወጣት ነው። ወጣትን ስለሚወድ መጽሐፍ ቅዱሳዊ የሆነ ነገር እየነገርኳቸው ነው። ምክንያቱም ሐዋርያ ጳውሎስ ጢሞቴዎስን ሌላ ጊዜ ነግራችኋለሁ። በብሉይ ኪዳን አንድ አገልጋይ ሌዊ ሆኖ ሊቀ ካህን ሆኖ የሚመረጠው 30 ዓመቱ ላይ ነው። ልክ 30 ዓመቱ ላይ ይቀባል፣ ይሾማል፣ አገልግሎት ይጀምራል። 50 ዓመቱ ላይ ያቆማል። ምክንያቱ ለምንድን ነው? ከ50 ዓመት በኋላ ቅርፍፍ ይላል አንገቱ፣ ወገቡ። አንድ እግዚአብሔር ሰው ሲናገሩ ምን ብለዋል? ወጣት ስትሆኑ አሉ፣ ወጣት ስትሆኑ ራሳችሁን ሲያማችሁ የሆነ ነገር ስሜት ሲሰማችሁ አንዲት ፔንኪለር ትወስዳላችሁ፣ ቀጥ ይላል። እድሜያችሁ እየጨመረ ሲሄድ ልክ ወጣት ሆናችሁ ልክ አሁን በቤተ ክርስቲያናችን የሶሎ መዘምራን አለ አይደል? ከዛ ደግሞ የኳየር ደግሞ አለ አይደል? በወጣትነት የሚሰማችሁ ህመም ልክ እንደ ሶሎ ነው። ልክ እንደ አንድ ሶሎ ዘማሪ ነው። እድሜያችሁ ጨመር እያለ ሲሄድ ሰውነታችሁ ሁሉ ልክ እንደ ኳየር ነው አሉ። በቃ እግራችሁ እዛም ላይ ጢዝ ትላለች፣ እዚህም ላይ ሸቀሸቀኝ ማለት ትጀምራላችሁ፣ እዚህም ጋር ጎረበጠኝ ማለት ትጀምራላችሁ። ልክ እንደ ኳየር ነው በቃ የሚመጣው እንትኑ ሁሉ የሚሰማችሁ ስሜት ሁሉ እንደ ኳየር ነው። በቃ ደህና ነበራችሁ፣ እዚህ ጋር ምንድን ነው ያዝ ያደርገኛል ትላላችሁ፣ እዚህም ላይ ትንሽ እንትን ያደርገኛል ማለት ትጀምራላችሁ። ልክ እንደዚሁ ወገኖች ነው ወጣት ጳውሎስ ጢሞቴዎስን ሲያየው ኃይለኛ የእግዚአብሔር እጅ ያለበት ሰው ነው። ሕጉ ግን ምን ይላል? 30 ዓመት ይጀምር 50 ዓመት ያቁም ይላል። ለምን? እንደ 30 ዓመት እንደ 40 ዓመት መሮጥ ስለማይችል 50 ዓመት ላይ ያቆማል። ጢሞቴዎስ ደግሞ ገና 20 ምናምን ቤት ነው፣ ግን የእግዚአብሔር እጅ መጥቶበታል። እላዩ ላይ የእግዚአብሔር ክብር መጥቶበታል። ምክንያቱም የኤፌሶን ቤተክርስቲያን ፓስተር ነው። የኤፌሶን ቤተክርስቲያን ምን ፓስተሮች እንዳሉ ተመልከቱ። ልቁጠርላችሁ። ማርያም የዚያች ቤተክርስቲያን አገልጋይ ናት። የጌታችን የኢየሱስ ክርስቶስ እናት ማርያም የዚች ቤተክርስቲያን አገልጋይ ናት። ግን ፓስተሯ ማን ነው? ጢሞቴዎስ ነው። ሐዋርያው ዮሐንስ የዚያች ቤተክርስቲያን አገልጋይ ነው።
ምክንያቱም መስዋዕት ሳይሆን የሞተው ታሞ የሞተው እሱ ብቻ ነው። ዮሐንስ ወንጌል ምዕራፍ 21 ጌታ ተናግሮለታል። አንተን ሰው መስዋዕት ያደርግሃል፣ ይሄኛው ግን ብሎ ተናግሮለታል። መስዋዕት እንደማይሆን አርጅቶ እንደሚሞት ተናግሮለታልና የኤፌሶን ቤተክርስቲያን አማካሪ ሽማግሌ ነው። ማን? ያ ብርቅዬው ሐዋርያው ዮሐንስ። ግን ፓስተሩ ማን ነው? ጢሞቴዎስ ነው። አጵሎስ የዛች ቤተክርስቲያን አገልጋይ ነው። አጵሎስ ማለት አንደኛ ቆሮንቶስን ስታነቡት እንደ ጎርፍ ብሎ የጠራው ነው። ጳውሎስ የሚያጠጣ ነው ብሎ የጠቀሰው። በቃ አጵሎስ መጣ ማለት ጎርፍ ነው የሚሆነው። በቃ ትምህርቱ ሁሉ ጎርፍ በጎርፍ ነው የሚሆነው። ጥግብ ነው የምትሉት። የሚገርም በጣም የተማረ ነው። የምድራዊውን ብትሉ መንፈሳዊውን ብትሉ የሚገርም ነው። አቂላና ጵርስቅላ ሲያገኙት እኮ ድንግጥ ነው ያሉት። ከየት ነው የመጣው እንዲህ አይነት ነው ያሉት። አጵሎስ የዚያች ቤተክርስቲያን አገልጋይ ነው። ጳውሎስ ቸርቿን ፕላንት ቢያደርጋትም የዚያች ቤተክርስቲያን አገልጋይ ነው። እነዚህም ሁሉ ሰብስቦ ያ ትንሹ ጢሞቴዎስ የዚያች ቤተክርስቲያን ፓስተር ነው። አስቡት። እነዛ ሁሉ በሙሉ ሰሚት አድርገው ቁጭ ብለው ከሱ ስር ይማሩ ነበር። በመንፈሳዊ ግን ማን ይበልጠው ነበር? እነዛ ሁሉ በሙሉ ይበልጡት ነበር። ጢሞቴዎስ 30 ዓመት ሰው ተቀብቶ 30 ዓመት ተለይቶ 50 ዓመት ላይ እንደሚያቆም ስላወቀ ገና 24 ቤት ነው፣ ገና 25 ቤት ነው። ስለዚህ እንዴት ብሎ ማገልገል አልቻለም። ተያዘ፣ ታሰረ። ስለዚህ ጳውሎስ ችግር በተፈጠረበት ቤተክርስቲያን ሁሉ በሙሉ ጢሞቴዎስን ነበር ይልከው የነበረው። ሌላ ሰው ስለሌለ ነው አለ። ግን ጢሞቴዎስ በጣም የታመነ ሰው ነበረ። ፊልጵስዩስን ስታነቡ ሁሉ የራሳቸውን ይፈልጋሉ፣ ጢሞቴዎስ ግን እንዲህ አይደለም እያለ 2 ደብዳቤ ይጽፋል ጳውሎስ። አንደኛ ለራሱ ምን ይላል? ማንም ሰው ታናሽነትን አይናቅ፣ አይዞ። ባለፈው ትዝ ይልሃል ስመጣ ከሽማግሌዎች ጋር ሆኜ ስመጣ የትንቢት መንፈስ አንተ ጋር መጥቶ እንደመረጠ ታውቃለህ አይደል ይለዋል። ከዛ በኋላ እኔ ደግሞ እዚህ ሮም ታስሬያለሁ ታውቃለህ አይደል? እጄን ከዛ ከሮም እጁን ወደ ጢሞቴዎስ ወደ ኤፌሶን እንደዚህ ዘርግቶ ማለት ነው። ከሮም እስር ቤት ወደ ኤፌሶን እንደዚህ ዘርግቶ በጢሞቴዎስ ላይ ያለ የእግዚአብሔር እሳት ይቀጣጠል እያለ ይጸልይለታል። ጢሞቴዎስ ግን አልንቀሳቀስ አለ። ምክንያቱም ምን ይዞታል? እድሜ ይዞታል። ገና 25 ስለሆነ እንዴት ብዬ ይላል። አዲስ ኪዳን እኮ ወገኖች ሆይ ነገርን ሁሉ ሰብሮ የመሄድ ነው። ስለዚህ ምን ይለዋል? ደብዳቤ ይጽፋል ለራሱ። አይዞ ቀጥል፣ ማንም ሰው ታናሽነትን አይናቅ እያለ። ሁለተኛ ደብዳቤ የሚጽፍለት ለሚልከው ቤተ ክርስቲያን ልክ ጢሞቴዎስ ሲመጣ ሐዋርያ ጳውሎስ እንደመጣ አድርጋችሁ ተቀበሉት ይላቸዋል። ለምን? ጳውሎስ ሲመጣ ምን እንደሚሆን ያውቃሉ። ለምሳሌ ሳሙኤል በእንትና ወደ እሰይ ቤት ሲሄድ ምንድን ነው የሆነው? አንደኛ ሳሙኤል ምዕራፍ 16 የሀገሪቱ ሽማግሌዎች እየተንቀጠቀጡ መጡ ወደ ሳሙኤል። ምን ነው በሰላም ነው? መጥተህ አታውቅም? ለምንድን ነው የመጣኸው አሉት። አይ በሰላም ነው መስዋዕት ላቀርብ። ልክ ጳውሎስም አንድ ከተማ ሲገባ ወገኖች ሆይ በመንቀጥቀጡ የሚቀበሉት። ስለዚህ ልክ ጢሞቴዎስ ሲመጣ ጳውሎስ እንደመጣ አድርጋችሁ ተቀበሉት ይላል። ወገኖች ዛሬ እድሜ የተለያየ ነገር ሊይዛችሁ ይችላል። እግዚአብሔር ግን ውስጣችሁ እሳት አስቀምጧል። ወገኖች እሳት አስቀምጧል። የዚህ ምድር ተስፋ ወገኖች ወጣቶች ናቸው። አሁን ታውቃላችሁ እንደምታውቁት ቤተክርስቲያን በወጣቶች እየተሞላች ነው። ወጣት ደግሞ የመልካምም ነገር መገለጫ ነው፣ የክፉም ነገር መገለጫ ነው። ይቺ ምድር በወጣቶች የተሞላች ነው። በአፈ ታሪክ ጌታችን ኢየሱስ ክርስቶስ 33 ዓመት ከ6 ወር ነው ምድር ላይ የኖረው እና 33 ዓመት ከ6 ወር ላይ ኖረና ልክ በሚሄድበት ጊዜ መላእክታን የባሪያን መልክ ለብሰህ ተዋርደህ ዋጋ ከፍለህ ያን ሁሉ ነገር ስራ ሰርተህ ጨርሰህ መጣ፣ ምን አደረግከው ብለው ጠየቁት ይላል። ከዛ በኋላ ለ12ቱ ሐዋርያ ሰጥቻቸው መጣ። እንዴት አመንካቸው ቢሉት መንፈስ ቅዱስ ይመጣና ምን ያደርጋቸዋል? አቅም ይሆናቸዋል። ዛሬም ለእኛ ጉልበታችን አቅማችን ማለት ነው መንፈስ ቅዱስ ነው። ወገኖች ሆይ ራሳችሁን ስትመለከቱ ትውልድ እንዳይጠፋ ውስጣችሁ የተቀመጠ እሳት አለ። እኔ አሁን የምጠብቀው እሳት አለ። ያንን እሳት ከእናንተ ጋር ለማቀጣጠል ነው የመጣሁት። ከወጣቶች ጋር ሲሆን ደስ ይለኛል። ምክንያቱም ወጣት ኃይል አለው፣ አቅም አለው፣ ጉልበት አለው፣ ስሜታዊ ነው። ለሚነሳው ነገር አብሮ መሄድ ይችላል። ይሄንን ወጣት ብናስታጥቀው፣ የእግዚአብሔር ቃል ብናስተምረው፣ በትክክለኛው መንገድ ሂዱ የእግዚአብሔርን መንግስት ማስፋት ይችላል። ምክንያቱም ለምን ነው ታውቃላችሁ? ሰይጣን አጋጣሚውን እየጠበቀ በአጋጣሚው ነገር ሁሉ ይሰራል። አጋጣሚውን እየጠበቀ ትንሽ ቀዳዳ ካገኘ ያን ሁሉ እየተጠቀመ ምን ያደርጋል? የእግዚአብሔር ቃል ዮሐንስ ራዕይ ምዕራፍ 12 ቁጥር 12 ላይ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ ምድር ወርዷል። ጥቂት ዘመን እንዳለው አውቆ ይላል።
እሱ እንኳን ያውቃል፣ ምን ያህል ጊዜ እንዳለው ያውቃል። እኛስ እንዴት እንተኛለን ቅዱሳን? ስለዚህ ወጣቶችን እግዚአብሔር በጣም ይወዳል። ዳንኤልን በ16 ዓመቱ የነገስታት ቤተሰብ ነው፣ የተማረ ነው፣ የንጉሥ ቤተሰብ ነው፣ ሮያል ፋሚሊ የሆነ ሰው ነው። ምክንያቱም ንጉሱ ሲናገር ዝም ብሎ ከረፈፍ የሆነውን ዝም ብሎ ቁጭ ብሎ ወንበር የሚያሞቀውን ዝም ብሎ ተኝቶ የሚውለውን አልጋ የሚሰብረውን በየመንገዱ የሚዞረውን እንዳታመጣብኝ፣ ጥበበኛ የሆነ አስተዋይ የሆነ የተማሩትን ጥበብ ያለባቸውን መርጠህ ወደ እኔ አምጣ። ሲመረጡ 10,000 ተገኙ ይላል መጽሐፍ ቅዱስ ላይ። እስከ 10,000 የሆኑ የመጽሐፍ ቅዱስ አስተማሪዎች መርጠው ወደ ባቢሎን ወሰዷቸው። ዳንኤል ስንት ዓመቱ ላይ ነው የተወሰደው? 16 ዓመቱ። 16 ዓመቱ ላይ ሄዶ 3 ዓመት የሀገሪቱን የባቢሎንን ቋንቋ፣ የባቢሎን ቋንቋ አረማይክ ነው፣ አረማይክ ተማረ። እንደገና ደግሞ ምን ማኔጅመንት ተማረ፣ ጠንቅቆ ተማረ። ልክ 19 ዓመቱ ላይ ንጉሡ ህልም አለመ። ምን አለመ? አንድ የሚገርም ህልም አለመ። አንድ ወርቅ የለበሰ አንድ ሰው ቆሞ ንጉሡ አየ። ጭንቅላቱ ወርቅ የሆነ ደረቱና ይሄ ጀርባው ደግሞ ምን የሆነ ብር የሆነ ሆዱና ጀርባው ደግሞ ነሐስ የሆነ አንድ እግሩ ሸክላ አንድ እግሩ ብረት የሆነ አንድ ምስል አየ። ማን? ንጉሡ። እንግዲህ እንደምታውቁት ዓለምን ጠቅልለው የገዙ 4 ኃያል መንግስት ናቸው። አንደኛው የባቢሎን መንግስት ናቡከደነጾር ነው። ከሱ ቀጥሎ የመጣው የሜዶንና የፋርስ መንግስት ነው። ሶስተኛው የግሪክ መንግስት ነው፣ ታላቁ አሌክሳንደር። አራተኛ ጌታችን ኢየሱስ ክርስቶስ በመጣበት ዘመን የሮም መንግስት ነው። እና ይሄን ተመለከተውና ህልሙ ጠፋው እና ማለዳ ብድግ አለና በሙሉ ህልሜንም አምጡ መልሱንም አምጡ፣ አለበለዚያ በሙሉ ጠቢባን የተባለ ሁሉ በሙሉ ልቀሙና ግደሉልኝ አለ። እንግዲህ ታውቃላችሁ በጥንቆላ በመተት በድግምት ኮከብ በመቁጠር አስማትን በዓለም ላይ በማንሰራፋት ባቢሎን የሚያክላት የለም። ኮከብ ቆጣሪዎች ነበሩ ይላል። በዛ ሰዓት በሙሉ እየተለቀሙ ሲረሸኑ አንዱም ከሚገደለው መካከል ዳንኤል ነበር። ዳንኤል ተያዘ። የሚገርማችሁ ንጉሡ ስለምን ቸኮላል? ለምን ይቸኮላል ንጉሡ? እኔ መልሱን አመጣለሁ፣ ጊዜ ይሰጠኛል። አይገደሉ። ለምን ይገደላሉ? ወገኖች ከዛ ምን አደረገ? ከጓደኞቹ ጋር ጸለየና ሌሊት መልሱ መጣለት። ገባ። ያው ተኝቶ እንትን ብሎ ሌላ ቀይራችሁ እንትን ብትሉ ህልሙን ትንሽ ስትጀምሩት ስለምደርስበት ያላየሁትን አመጣለሁ ብትሉ ሌላ ጣጣ ውስጥ ነው የምትገቡ ብሎ አስቀድሞ ተናግሯል። እና ንጉሥ ወይ 1000 ዓመት ንገሳል። ሙሉ ፒክቸር ነው የተመለከትከው። ጭንቅላቱ ወርቅ የሆነ ደረቱና ጀርባው ደግሞ ብር የሆነ ሆዱና ጀርባው ደግሞ ነሐስ የሆነ አንድ እግሩ ሸክላ አንድ እግሩ ብረት፣ ከዛ በኋላ 10 ጣት ያለው አንድ ሙሉ ፒክቸር ነው የተመለከትከው። ጭንቅላቱ ወርቁ አንተ ነህ አለው። የወርቁ መንግስት ያንተ ነው አለ። ይሄ ደግሞ ሆዱና ጀርባው፣ ይሄ ደግሞ ደረቱና እንትኑ ደግሞ የሆነው ደግሞ የሜዶንና የፋርስ መንግስት ነው። ያ ዓለም ላይ እኮ ወገኖች የሚገርማችሁ ነገር የትንቢተ ዳንኤል መጽሐፍ ባይኖር ዓለም ወዴት እንደምትሄድ ማወቅ አንችልም ነበር። ይህንን የጻፈው ማን ነው? ያ የ16 ዓመቱ ትንሹ ልጅ ዳንኤል። ትንቢተ ዳንኤል ባይኖር ኢቭን አሁን እዚህ ዓለም ላይ እያለን ዓለም እንዴት እንደምትሄድ ወዴት እንደምትሄድ አናውቅም ነበር። ነቢያት እየተነሱ አንድ ጊዜ እንደዚህ ነው የምትሄደው፣ አንድ ጊዜ ፑቲን ይገለብጣታል፣ አንዴ አሜሪካ ኒውክሌር ቦምብ ስትተኩስ ነው እያሉ መከራችንን ነበር የሚያሳዩት። ትንቢተ ዳንኤል እኮ ያሳረፈን። በተለይ ትንቢተ ዳንኤል ምዕራፍ 2 እና ምዕራፍ 9 ባይኖር ዓለም እንዴት እንደምትሄድ አናውቅም ነበር። የትንቢቶቹ ሁሉ ቁልፍ ነው ትንቢተ ዳንኤል ማለት። ምክንያቱም ምዕራፍ 2 ማለት ከዚህ ሰዓት ጀምሮ ዳንኤል ትንቢቱን ከተናገረበት ከምዕራፍ 2 ጀምሮ እስከ 1000 ዓመት እስከ ዘላለም እስከ አዲሲቱ ሰማይና ምድር እየተነበየልን ዳንኤል ነው። ኢቭን ራእይ ባይኖር ምንም አያስቸግረንም ነበረ። ይህንን የጻፈው የ16 ዓመቱ ብላቴና ነው። ልክ 9 ላይ ሲደርስ መሲሁ እንዴት እንደሚሞት ነገረን። አሁን እስራኤላውያን ከ70 ዓመት በኋላ ወይንም ከ70 ሱባኤ በኋላ ልክ 69ኛው ሱባኤ ላይ ሲደርስ መሲህ መስቀል ላይ ይገደላል ብሎ መሲህ ብሎ ስሙን ጠቅሶ ኢየሱስ ክርስቶስ መቼ እንደሚገደል የነገረን ዳንኤል ነው።
ሐሰተኛው ክርስቶስ መጥቶ መነጠቅ እንደሚኖር ቤተ ክርስቲያን በመካከል ጣልቃ ባትገባም ኢየሱስ ክርስቶስ ለ1000 ዓመት እንደሚገዛ የነገረን ዳንኤል ነው። ዳንኤል ያ ትንሹ ብላቴና የ16 ዓመት ልጅ እሳት አለ ውስጣችሁ። የዚች ምድር አይደለም የዓለም ተስፋ ናችሁ እናንተ። የዓለም ተስፋ ናችሁ። ወይኔ እንጀራዬ፣ ወይኔ ትምህርቴ፣ ወይኔ ድግሬ ካላችሁ በቃ ታገኙታላችሁ። እሱ እግዚአብሔር እግረ መንገድ ሊያስተምራችሁ ይችላል እንጂ እግዚአብሔር እናንተን ለማስተማር አይደለም። እግዚአብሔር ያመጣው ወደዚህ ምድር ያመጣችሁ ኤፌሶን ምዕራፍ 2 ቁጥር 10 ላይ እኮ የሚናገረው እሱ እኮ ምንድን ነው የሚለው? ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ እግዚአብሔር አስቀድሞ ያዘጋጀውን ስራ እንድንሰራ በክርስቶስ ምን አለን? ተፈጠረ። እናንተ ማለት እኮ ስራችሁ ቀድሞ መጣ። አሁን እያስታወሳችሁ የሚሰጣችሁ ስራ የለም። ቀድሞ ስራችሁ መጥቷል። ከመጣችሁ በኋላ ከስራችሁ ጋር ትገናኛላችሁ እንጂ እያስታወሳችሁ አሁን ምንድን ነው የምሰራው? ጌታ ሆይ መንገዱ ጠፍቶኛል። ልማር ወይስ አልማር? ላግባ ወይስ አላግባ? ልነግድ ወይስ አልነግድ? ምንድን ነው እያላችሁ የምታስታውሱት ነገር የለም። ኦልሬዲ ቀድሞ ስራችሁ መጥቷል። ለምሳሌ አሁን ብሉይ ኪዳንን በምታነቡበት ጊዜ ብሉይ ኪዳን ስለ አንድ ስለተመረጠ ህዝብ ነው የሚያወራው። ስለ አንድ ስለተመረጠ ስለ እስራኤል አንድ ከበቃ ብትገለብጡት፣ ብትደፉት፣ ትንቢት ብትሄዱ፣ ጥበብ ጋር ብትሄዱ፣ ህጉ ጋር ብትሄዱ፣ መዝሙሩ ጋር ብትሄዱ የሚያወራው ስለ አንድ ስለተመረጠ ስለ እስራኤል ህዝብ ነው። አዲስ ኪዳን ግን የሚያወራው ስለ አንድ ስለተመረጠ ስለ አንድ ሰው ነው የሚያወራው። ከነገድ ከቋንቋ ከህዝቡ ሁሉ ስለተዋጀ ስለ አንድ ሰው ነው የሚያወራው። ስለዚህ መጽሐፍ ቅዱሳችንን በሙሉ በምናነብበት ጊዜ ወገኖች ሆይ በወጣቶች የተሞላ ነው በምላችሁ ጊዜ እግዚአብሔር ዓለምን ሁሉ ጠቅልሎ ራሱ ጌታ ኢየሱስ ክርስቶስ እኮ 33 ዓመት ከ6 ወር ነው ስራውን ሰርቶ ጨርሶ መሬት ራሱ መኖር አትችልም አለች። በቃ ጨርሳል። ምን ታረጋችሁ ብላ ተፋችሁ። በቃ አልቻለም። ሄደ። ስለጨረሰ እኮ ነው። መሬት ራሱ ልታኖር አልፈቀደች። የመሬት ግራቪቲ ራሱን ይዞ አልቻለም። በቃ ጨረስክ እኮ ምንድን ነው የምትጨረስክ? በቃ ተፈጸመ። ይኸውላችሁ በሙሉ ብሉይ ኪዳን ስታነቡ ኢየሱስ ክርስቶስ ከመጣ በኋላ የሚሰራው ስራ ዝርዝር ነው። ዝርዝር ነው በሙሉ ይመጣል። ከየት ነው የሚጀምረው? ዘፍጥረት 3 ምዕራፍ 3 ቁጥር 15 ከሴቲቱ የሚመጣው ዘር ብሎ ጀመረ። ዘፍጥረትን ስታነቡ፣ ዘጸአትን ስታነቡ፣ ዘሌዋውያንን፣ ዘኍልቍ፣ ዘዳግም፣ ኢያሱ፣ ሩት፣ አንደኛ ሳሙኤል፣ ሁለተኛ በሙሉ ስታነቡ የኢየሱስ ክርስቶስ ዝርዝር የህይወት ታሪክ እያንዳንዱ። ከዛ በኋላ ማቴዎስ ሲጀምር እንትን ያደርጋል የተባለው ተፈጸመ፣ ግብፅ ይሄዳል የተባለው ተፈጸመ፣ ናዝሬት ገባ የተባለው ተፈጸመ፣ እንትን የተባለው ተፈጸመ ብሎ መስቀል ላይ የቀረችው ስራ የለም፣ ተፈጸመ። በእያንዳንዳችን ስም ደብዳቤ አለን። ይሄን ታውቃላችሁ? በእያንዳንዳችሁ ስም ልክ ብሉይ ኪዳንና አዲስ ኪዳን እንዳለ ሁሉ በስማችሁ መጽሐፍ አላችሁ። እንትና ትወለዳለች። ከዛ በኋላ ስትወለድ እንደዚህ እዚህ ላይ ትጨርሳለች። አንዳንዱ ሳይጀምረው ይሄዳል። አንዳንዱ ግማሽ አድርጎት ይሄዳል። አንዳንዱ 2 ምዕራፍ ገብቶ ይሄዳል። ከዛ ደግሞ በጣም የሚገርመው ደግሞ ሩጫ ይጨርሻሉ ብሎ ደግሞ ያጽፋል። መቃብሩ ላይ መከረኛ ጥቅስ፣ በቃ መግባት የሌለበት ጥቅስ ሩጫዬን ጨርሻለሁ ብሎ ጭራሽ ሳይጀምረው የሚሄድ ሁሉ አለ። ምድረ ወመኔ ሌባ ሁሉ ማጅራት መች ሁሉ እንግዲህ መቃብር ጋር ስትሄዱ ሁሉ አለ። ወገኖች ሆይ እግዚአብሔር በእናንተ ውስጥ እሳት አስቀምጧል። እባካችሁ ይህንን እሳት አታዳፍኑት። እንጀራ እያላችሁ፣ ትምህርት እያላችሁ፣ ብር እያላችሁ ብር አትበሩ ወገኖች ሆይ አትብረሩ ወገኖች። ሐዋርያ ጳውሎስ ውስጡ እሳት እንዳለ ስላየ ጢሞቴዎስ ምን አለ? ነገርህን በልክ አድርግ፣ የምትበላውና የምትለብሰው ካለ ምን ይላል? ይበቃል። የሀገር አይበቃም የሚል አይበቃም። ተበድረ መኪና ግዛ፣ ተበድረ ቤት ግዛ። እኔ አትግዙ አላሉ። ግዙ ተበድረ እንትን ትገኝ። ከዛ በኋላ እኔ አሁን የማውቃቸው ልጆች አሉ ፍራሻቸውን ይዘው መስሪያ ቤት ሲሰሩ ነው እዛው የተኙና በዛው ይቀጥላሉ። እዳ አለባቸው እዳቸውን ለመክፈል። ከዛ በኋላ ምን ይመጣል? በአንድ ጊዜ እኔ ከኢትዮጵያ መጥቶ አብሮኝ ይሰራ የነበረ ልጅ 20 ሰዓት እየሰራ 20 ሰዓት እየሰራ በምን እንደሚተኛ አላውቅም። ከዛ ላይ ከተረፈችው እንግዲህ 24 አይደል ያለው ሰዓት
እዚህ ሀገር 24 ማለት 27 ነው 24 እንደሆነ ነው የማውቀው። ከ4ቱ ሰዓት ላይ ቶሌጅ ይማርበታል። ከ4ቱ ሰዓት ላይ ኡበር ይነዳል። ከ4ቱ ሰዓት ላይ የቤት ስራ የትምህርት እንትን እና እኔ ካሊፎርኒያ ነበርኩ። ኧረ ነበረ ኧረ እባክህ እንደዚህ አይደረግም፣ እባክህ እንደዚህ አይደረግም፣ አካልህን ጠብቀው፣ የጌታ መቅደስ ነው፣ ማደሪያ ነው፣ ተጠንቀቅ እያልኩ እየመጣሁት በቤት ውስጥ ሞቱ። ምንድን ነው የሆነው? በዛው በሚሰራበት በአንድ ጊዜ ስኳር፣ ግፊት፣ ኮሌስትሮል፣ ስትሮክ ነበር። ሚስት ከዛ 2 ልጆች አሉት። ከተለያያቸው ወደ 8 ዓመት ሆኖታል። በናይጄሪያ በኩል አድርጎ ነው የመጣው። ኢትዮጵያ አብረን እንሰራ ነበረ። ወገኖች ታሪኩን ብነግራችሁ በልክ እግዚአብሔርን ስራ ሲሆን የሰው ህይወት እኮ ጥቂት ታይቶ እንደሚጠፋ እንፋሎት። ዓለም ሁሉ በሙሉ ያለው ዓለም በሙሉ ነጩ፣ ጥቁሩ፣ ስፓኒሹ፣ ይሄ ምኑ፣ አሜሪካው፣ አፍሪካው፣ አውሮፓ ሁሉ በሙሉ 3 ማዕከላዊ ስም አለን። የሁላችንም 3 ማዕከላዊ ስም አለን። አፍሪካ፣ አውሮፓ፣ አሜሪካ፣ አውስትራሊያ በሉ 3 የሁሉም 3 ስም ያለን። አንደኛው ስማችን ጤዛ ይባላል። የሰው ህይወት ጤዛ ነው ይላል አይደል መጽሐፍ ቅዱስ። ጤዛ ምን እንደሆነ ታውቃላችሁ? ረስታችሁታል? ጤዛ ዝናብ ላይ አርፎ ዝናቡ እዚህ ሳሩ ላይ አርፎ ከሰከንድ በኋላ ይረግፋል ማለት ነው። ሁለተኛው ስማችን የሰው ህይወት ጥቂት ታይቶ እንደሚጠፋ እንፋሎት ነው ይላል። የዓለም ሁሉ የነጩም የጥቁሩም ስም ሁለተኛው ስሙ ማን ይባላል? እንፋሎት። እንፋሎት በተለይ የምታውቁት እህቶች፣ እዚህ ሀገር ወንድሞችም ያበስላሉ። ጌታ ይመስገን አሁን አበስላለሁ። እንፋሎት ይላል ስትከፍቱት የለም። ሶስተኛው ጥላ ነው ይላል የእግዚአብሔር ቃል። ጥላ አይታችሁታል? ፀሐይ በዚህ ሲወጣ በዚህ ይሆናል ጥላችሁ። ቀጥሎ ፀሐይ በዚህ ሲወጣ ደግሞ በዚህ ይሆናል። ምን ይታመናል? እንዴት ጤዛን ታምናላችሁ? እንዴት ጥላን ታምናላችሁ? እንዴት ጤዛ ይታመናል? ወገኖች ሆይ እንዲህ አይነት ስም ይዘን 40 ነገር ለመያዝ በጣም ውጥረት ላይ ነን ወገኖች ሆይ። አንዱንም ሳንይዘው ህይወታችን ያልፋል። ነገር ግን እግዚአብሔር በእናንተ ውስጥ ጥቅ የሚገርም የእግዚአብሔር እጅ ተቀምጧል። ልክ 19 ዓመቱ ላይ ዳንኤል የግብፅ ምክትል ጠቅላይ ሚኒስትር ሆነ። ምክንያቱም ምን አደረገው? ለንጉሱ ነገረው፣ የወርቁ ያንተ መንግስት ነው። ልክ አንተ መንግስት ሲያልቅ የሜዶንና የፋርስ መንግስት ይመጣል አለ። ምክንያቱም ትክክል ነው። የሜዶንና የፋርስ መንግስት 2 ጥምር መንግስት ነው ቀጥለው ዓለምን የገዟቸው። ከዛስ የእነሱ መንግስት ሲያከትም ደግሞ የግሪክ መንግስት ይመጣል አለ። የግሪክ መንግስት ሲያልቅ የሮም መንግስት ይመጣል አለ። ነገር ግን አያቸው እነዛ እግር ላይ ያሉት 10 ጣቶች፣ እነሱ 10 ጣቶች እንዳሉ አንድ ድንጋይ ግን ከተራራ ላይ ተፈንቅላ ትመጣና እግሩን ትመታዋለች። እግሩን ትመታውና ትበተናል። ያ ትልቅ ፒክቸር ዱቄት ይሆናል፣ ይበተናል። ያ ድንጋይ ግን ታላቅ መንግስት ይሆናል ብሎ ስለ ኢየሱስ ክርስቶስ ነገረ። ያ ድንጋይ ማን ነው? ከተራራው ተፈንቅሎ የወረደው ኢየሱስ ክርስቶስ ነው። ወገኖች ሆይ 4ቱ ትንቢቶች ተፈጽመዋል። የባቢሎን መንግስት ተፈጽሟል። የሜዶንና የፋርስ መንግስት ተፈጽሟል። የግሪክ መንግስት ተፈጽሟል። የሮም መንግስት ተፈጽሟል። ያልተፈጸመው የትኛው ነው? ትልቁ ከተራራው ወርዶ ዱቄት የሚያደርገው እሱ ብቻ ነው። እሱ ደግሞ በቅርብ ኢየሱስ ይመጣል። ወገኖች ሆይ ዓለምን በስርዓት እየመራት ነው። አሁን የፈለገ ቢሆን ኧረ ታላቅ ዜና አለ። አሁን እኮ ፑቲን በቃ ልተኩሰው ነው እያለ ነው። በቃ አሁን እኮ አለቀለ። በቃ ሊተኩሰው በቃ አሁን ሲተኩስ ቢያድር ዓለም እንዴት እንደምትጠፋ መጽሐፍ ቅዱስ ነግሮናል። አልሰጋም። እንደሱ አይደለም የሚያጠፋት፣ እሱ አይደለም። ኢየሱስ ክርስቶስ መጀመሪያ ልጆቹን ይወስዳል መጽሐፍ ቅዱስ። መነጠቅ ይኖራል። ከዚያስ ቤተ ክርስቲያን በመከራ ውስጥ አታልፍም ይላል። ከዚያስ ኢየሱስ ክርስቶስ 7 ዓመት ከሙሽሪት ጋር ከቤተ ክርስቲያን ጋር የበጉን ሰርግ ያደርጋል፣ ራት ያደርጋል ይላል ራዕይ ምዕራፍ 19 ቁጥር 11 ላይ። ከዚያስ ከ7 ዓመት መከራ በኋላ ደግሞ ቤተ ክርስቲያን ወደ ምድር ትመጣለች። ኢየሱስ ክርስቶስ በኢየሩሳሌም በዳዊት ዙፋን ላይ ለ1000 ዓመት ከቅዱሳን ጋር ይገዛል ይላል።
ዓለም እንዴት እንደምትመራ የነገረን ያ የ16 ዓመት ብላቴና ዳንኤል ነው። 19 ዓመቱ ላይ የሀገሪቱ ምክትል ጠቅላይ ሚኒስትር ሆነ። ግብፅ ማለት እኮ የአሁኑ አሜሪካ ማለት እኮ ዓለምን አንቀጥቅጣ የገዛች ዓለምን አንቀጥቅጣ። ከዛስ ዳንኤል በቤተ መንግስት ተከብሮ ተፈርቶ ዳንኤልን የሚነካ አንገቱ ይቆረጥ፣ ቤቱ የጉድፍ መጣያ ይሁን እየተባለ ወገኖች ሆይ እንዴት በባቢሎን ላይ ዳንኤል ሊገዛ እንዴት ቻለ? ዳንኤል ምዕራፍ 6 ስታነቡት የተለየ መንፈስ ነበር ይላል። እናንተ እኮ የተለያችሁ እኮ ናችሁ። አብራችሁ ትሰራላችሁ ከሰው ጋር። አዎ፣ ግን የተለየ መንፈስ ነው ያላችሁ። አንደኛ ቆሮንቶስ ምዕራፍ 10 ስታነቡት ምንም እንደ ሰው እንኳን የምንመላለስ ብንሆን ይላል፣ ነገር ግን እንደ ሰው አንዋጋም። የጦር ዕቃችን ስጋዊ አይደለም፣ ምሽግን ለመስበር ግን በእግዚአብሔር ፊት ምንድን ነው ይላል? ብርቱ ነው ይላል። ከማያምኑ ጋራ፣ ከሌቦች ጋራ፣ ከነፍሰ ገዳዮች ጋራ፣ ከክፎች ጋራ አብረን እንበላለን፣ አብረን እንጠጣለን፣ አብረን እንሳፈራለን። አብረን ግን የተለየንን እኛ ወገኖች እየተለየንን። ይሄ ሊገባችሁ ይገባል። መንፈሳችሁን መቀስቀስ አለባችሁ። በመጽሐፍ ቅዱስ በጣም ከሚገርመኝ ነገር መንፈስ ቅዱስ ማንም ሰው ጋር ዘሎ አይገባም፣ ዘሎ አይገባም። አስገድዶ እባክህ ትጠጣ ብሎ የሚግት የለም፣ አይግትም። እንግዲህ የዚህ ዘመን ልጆች ምግብ አይበሉም ነው የሚባለው እና እናትና አባት በቃ አንድ ነገር ይገጥማቸዋል እያሉ አፋቸውን እንዲገመነገጉ በመከራ የሚያበሉ እናትና አባት አሉ። መንፈስ ቅዱስ እንደዛ ያደርግ እየመለገገ አያጠጣ፣ አፍህን እያስከፈተ አፍሽን እያስከፈተ አያጠጣ። ነገር ግን ማንም የተጠማ ቢኖር ነው የሚለው። ወገኖች ሆይ ከዛሬ ጀምሮ ጸሎታችሁ መለወጥ አለበት። ግድ የለም ለትንሽ ጊዜ ሌላው ጸሎቱ ሊቆምና እባክህ ያን ፈሪ በገረድ ፊት አላውቀው ይራገም ጀመረ ይላል። አረ ይድፋው እኔ ታውቀዋለሁ እያለ ማለት እኮ ነው። እንዴ ኢየሱስ አረ እዛው ይገልብጣው እኔ ምን አውቃለሁ እኔ የምትይውን አላውቅም። እኔ ለምን አይደፋውም? ይራገም ምን ልትሉት ነው እንግዲህ? ይራገም ነበር ቃለ ምንድን ነው? ለምን አትዘቀዝቁትም እያለ ማለት እኮ ነው። መንፈስ ቅዱስ ሲመጣ ግን በገረድ ፊት አይደለም። ሮም ወገኖች ሆይ መጽሐፍ ቅዱስ ሲጠቅሳት ዳንኤል 7 ስታነቡ አስፈሪና ክፉ ጨካኝ አውሬ ብሎ ነው የጠቀሳት። የባቢሎን መንግስት እንደዛ አድርጓል። 7 ላይ አንበሳ አድርጎ ነው ያስቀመጠው። የሜዶንና የፋርስን መንግስት ድብ አድርጎ ነው የጠቀሰው። የግሪክን መንግስት ነብር አድርጎ ነው የጠቀሰው። የሮምን መንግስት ግን ክፉ፣ ጨካኝ፣ አስፈሪ፣ ከዛስ የምትበላና የምታደቅቅ የተረፋትን ደግሞ አውጥታ የምትደፋ ብሎ ነው። ወገኖች ሆይ ከአራቱ መንግስታት የሮም መንግስት በጣም አስጨናቂ ነው። አስጨናቂ መንግስት ነበር። ሐዋርያት መንፈስ ቅዱስ ሲወርድ ግን እንዳደረጉ ታውቃላችሁ። ሮም አልቻለችም። ለሁለት ነው የተሰነጠቀችው። ልክ በሐዋርያት ላይ መንፈስ ቅዱስ ሲወርድ ሮም ተንቀጠቀጠች። እነሱን ለማስተዳደር ብለው ለመቆጣጠር ብለው ለሁለት ነው ሰሜንና ምስራቅ ብለው የሰነጠቁት፣ ግን አልቻላቸው። የእግዚአብሔር መንፈስ እናንተ የሰቀላችሁት የገደላችሁት እግዚአብሔር ግን ከሙታን አስነሳው፣ ሞት ይዘው ዘንድ አልቻለም፣ የሙታን ሁሉ በኩር ነው እያለ ጴጥሮስ መስበክ ጀመረ። በምን በወረደው መንፈስ። አሁን ለተወሰነ ጊዜ ሌላውን ጸሎት ሁሉ አቁማችሁ መንፈስ ቅዱስ ና ወገኖች፣ እሱ ሲመጣ እንደ ተራ ሰው አትሆኑ። ልንገራችሁ፣ ጳውሎስ ሳውል አህያ ፍለጋ ሄዳለን ይላል የእግዚአብሔር ቃል። ከዛ በኋላ እግዚአብሔር ለምን ፈለገው? ለንግስና ፈለገው። ለሳሙኤል ነገረውና ይሄ ትንሹ ብላቴና አንድ ነብይ አለ እዚህ አካባቢ፣ ስለ አህያው እሱ ይነግረናልና ወደ ነብዩ እንሂድ አለው ይላል። ትንሹ ብላቴና እንዲህ ወደ ነብይ ሲሄድ እኮ ጊፍት ያስፈልጋል፣ ስጦታ ያስፈልጋል ሲል ኧረ ግድ የለም እኔ አለኝ፣ ለነብዩ የሚሆን ጊፍትም አለኝ አለ። ወደ ነብዩም ጠቆመው፣ ጊፍቱንም እኔ እሰጣለሁ አለ። ይህ አብሮት ያለው አህያ ፍለጋ አብሮት እየተከተለ ያለው ብላቴና። ከዛ ሄደ ወደ ሳሙኤል ሲሄድ ይገርማቸዋል። አበላው አጠጣውና አሁን እጁ ጭኑ ጸልዮለትኝ ቀብቶት አሁን ከኔ በተለየ ጊዜ ይለዋል የእግዚአብሔር መንፈስ ይወርድብሃል፣ እንደ ሌላም ሰው ሁነት እንለወጣለን ይላል። የእግዚአብሔር መንፈስ ሲመጣባችሁ ወገኖች ልዩ ነው የምትሆኑት።
አሁን ይሄን ሌላውን ሁሉ አሁን ለተወሰነ ጊዜ አቁሙትና፣ ምክንያቱም የእግዚአብሔር ተስፋ እኮ ናችሁ እናንተ። እግዚአብሔር እኮ ተስፋ ያደረገው እናንተን እኮ ነው። ዓለም በሙሉ ተስፋ እያደረገች ያለችው እናንተን ነው። ታዲያ ዓለም በሙሉ ተስፋ እያደረገች እኛን እርምጥምጥ ብለን ስንቀር እንዴት ነው የሚሆነው? ቅዱሳን የዓለም ፍጥረት ሁሉ በሙሉ የክርስቶስ ኢየሱስን ልጆች መገለጥ ምን ያደርጋል ይላል? ይጠብቃል ይላል ሮሜ ምዕራፍ 8 ቁጥር 23 ላይ። እናንተን እኮ ዓለም በጭንቅ ውስጥ በምጥ ውስጥ ሆና፣ ዓለም ብቻ አይደለም እኛ ክርስቲያኖች የክርስቶስን መገለጥ ብቻ ሳይሆን የቅዱሳንን መገለጥ ራሱ ክርስቲያን የእኛን መገለጥ ይጠብቃል። በተለያየ እንቆቅልሽ ውስጥ ሆኖ፣ በተለያየ ህመም ውስጥ ሆኖ፣ በተለያየ ችግር ውስጥ ሆኖ፣ በተለያየ ጉስቁልና ውስጥ ሆኖ፣ በተለያየ ቀንበር እስራት ውስጥ ሆኖ ራሱ እኛን እየጠበቀ ነው። እኛን እየጠበቀ እኛ ራሱ ከሌላ ነው የምንጠብቀው። እኛ እኮ ይገርማችኋል ቤተ ክርስቲያን ነው የቀየርነው እንጂ ህይወት አልቀየርንም። ድሮ ስላሴ ወይም አጣጣሚ ሚካኤል እንሄድ ነበረ። አሁን መጣን አማኑኤል ገባን። ቁጭ እዚህ የህይወት ለውጥ የለ። እንደው በቃ ጠብ ስር ስደፍን የሚለው ማስታወቂያ። ህይወት መቀየር አለበት። ላይፍ መቀየር አለበት። ቅዱስ ነው እግዚአብሔር። እዚህ አመጡ ሊያስቀምጠን አይደለም። ተስፋው እኛ ነን ወገኖች። መጽሐፍ ቅዱስ እንደዛ እኮ ነው የሚለው። የእግዚአብሔር ርስቱ እናንተ ናችሁ ይላል። ርስት ማለት መኖር ማለት ነው። አሁን እኮ እኛ ነን መኖሪያው። እኛን ነው እግዚአብሔር እየመነዘረ የሚልከን። ያን ዳንኤልን በ19 ዓመቱ የሀገሪቱ ምክትል ጠቅላይ ሚኒስትር አደረገው። የሀገሪቱ ጠቅላይ ሚኒስትር ብቻ አይደለም፣ የገንዘብ ሚኒስትር ነበር ይላል። የገንዘብ ሚኒስትር ብቻ አይደለም ወገኖች፣ የጠንቋዮችና የአስማተኞች የደጋሚዎችና የኮከብ ቆጣሪዎችን አለቃ ነበር ይላል የእግዚአብሔር ቃል ሲናገር። በጌታ ፍቅር ልለምናችሁ፣ እግዚአብሔር ውስጣችሁ እሳት አስቀምጧል። ይህንን ቤቱ ራሱ ይሞቃል አይደል? ቤቱም ይሞቃል። እኔ ራሱ ፈላሁ በእውነት እናንተ እንደማስደስታለሁ ብዬ እኮ ታርጌ መጣሁ። ተንተከተኩ ነው የምላችሁ። ግን እኔ ስብከቴን ጨርሻለሁ። ከዚህ በላይ ብናገር ልክ ጳውሎስም ስብከቱን ባስረዘመ ጊዜ የሚለው ቃል እንዳትወድቁ ሌላ ጊዜ እንቀጥላለን። እግዚአብሔር ግን ወጣት ይወዳል። ዳንኤል የሚገርም ሰው እስከ 96 ዓመቱ ድረስ ነገስታት ይቀያየራሉ። ዳንኤል ግን ተፈላጊ ነበር። በሀገራችን ነገስታቶች ሲነግሱ የሚቀጥሉ ለምሳሌ አንዱ መንግስት ወድቆ አንዱ ሲቀጥል የዚህኛው ምክትል የነበሩት ምናምን ሁሉ ወይ ይታሰራሉ ወይ ይረሸናሉ። ይሄ የአፍሪካ መንግስት እንደዛ ነው የምታውቁት። የአፍሪካ መንግስቶች በሙሉ ምክትሉ ይያዛል ወይ ይረሸናል ወይ ይታሰራል እስር ቤት። የሜዶንና የፋርስ መንግስት ሲመጣ ዳንኤል ተፈልጎ መጣ። በጣም ኢምፖርታንት ሰው ነበረ ዳንኤል። አማካሪ ነበር ወገኖች። የፋርስ መንግስት ሲመጣ እስራኤላውያን ከ70 ዓመት በኋላ መቅደሱን እንደሚሰሩ ሄዳችሁ ወደ ሀገራችሁ ገብታችሁ መቅደሱን ስሩ ያለው ማን ነው? የፋርስ መንግስት ቂሮስ ነው አይደለም? ኢሳይያስ 45 ላይ የእሱ አማካሪ ነበረ። መቅደሱ እንዲሰራ የቂሮስ አማካሪ ነበረ ዳንኤል። መቅደሱ እንዲሰራ እነ እዝራና ኢያሱ አይደል መጥተው መቅደሱን የሰሩትን። ከዛ መቅደስ ብቻ ሳይሆን ህዝቡም ፈርሶ ነበረ። ህዝቡም በባዕድ አምልኮ ውስጥ ገብቶ በከፍተኛ ውድመት ውስጥ ገብቶ ስለነበረ እዝራ መጥቶ ደግሞ ህጉን ደግሞ በማስተማር የፈረሰውን ትውልድ እንዲሰራ፣ ከዛ ነህምያ መጥቶ ደግሞ ቅጥሩን እንዲሰራ ከፍተኛ እጅ የነበረው የዳንኤል ነው። ምክንያቱም የንጉሱ የቂሮስ አማካሪ ነው። በጣም ተፈላጊ ዳንኤልን አርገብግበው ነው የሚይዙት። የሚገርም ነው። በመጽሐፍ ቅዱስ ውስጥ ልንገራችሁ፣ በመጽሐፍ ቅዱሳችን ከጌታችን ከኢየሱስ ክርስቶስ ቀጥሎ አንድ ስህተት የሌለበት ዳንኤል ነው። መጽሐፍ ቅዱስ እንደዛ እኮ ነው ያስቀመጠው። ሰው ነው ሊሳሳት ይችላል፣ ግን መጽሐፍ ቅዱስ ያለ ስህተት ከጌታችን ከኢየሱስ ክርስቶስ ቀጥሎ እኮ ነው የምላችሁ። ከኢየሱስ ክርስቶስ ቀጥሎ አንድ ነጥብ ያለ ስህተት አስቀምጦታል ዳንኤል። የሚገርም ሰው ነው። ልክ 96 ዓመት እስኪሆነው ድረስ ያለ ምንም ስህተት ነበር። አስቡት
16 ዓመቱ ላይ ተማርኮ ሄደ። 70 ዓመት የባቢሎንን መንግስት አገለገለ። 70 ሲደመር 16 ስንት ይሆናል? ስንት ይሆናል? ቅዱሳን አልተማርንም እንማር እንጂ ፊደል ነበር ሂሳብ የለም እንጂ ስንት ይሆናል? አይዟችሁ ስትናገሩም እኮ እንቅልፋችሁን በሮ ይባል። ሙቀቱ ነው። በእርግጥ አጋንንት የለም። አይዟችሁም አልገስጽም። ሙቀቱ ነው። ግን አብረን ያው ስንት ይሆናል? 86 ከዛ የሚቀጥለው መንግስት የሜዶንና የፋርስ መንግስት ነው። የሜዶንና የፋርስ መንግስት ከ5 ዓመት እስከ 8 ዓመት አገልግሏል ይባላል። ኦልሞስት ወደ 90 ምናምን ዓመት ያለ ስህተት በክብር የኖረ የእግዚአብሔር ሰው ከስንት ዓመቱ ጀምሮ? ከ16 ዓመቱ ጀምሮ ለሚበላው ለሚጠጣው እየተጠነቀቀ ይሄ እግዚአብሔር አይወድም እያለ ሳያመቻመች የዳንኤል አምላክ ዛሬም የእኛም አምላክ ነው። ለሚጨክኑ ለሚቆርጡ ሰዎች ዛሬም እግዚአብሔር ከእነርሱ ጋር ነው። እኔ ይመጣል ብዬ የምጠብቀው ሪቫይቫል አለ ወገኖች፣ ይመጣል ብዬ የምጠብቀው ሪቫይቫል አለ። አንዱ እኔ ነኝ፣ አንዱ እግዚአብሔር የሚሰራው በእኔ ነው። እናንተም ዛሬ ቆርጣችሁ ከተነሳችሁ እግዚአብሔር ዛሬ ከእናንተ ይጀምራል። ወገኖች ሆይ አሁን የምንጸልየው ጸሎት እግዚአብሔር ያን ፈሪውን ጴጥሮስ በነገስታት ፊት ያቆመ ወገኖች፣ መጽሐፍ ቅዱስ መንፈስ ቅዱስንና የወይን ጠጅን እኩል አስቀምጧቸዋል። ወይን ጠጅ ከመንፈስ ቅዱስ ጋር እንዴት እኩል ይቀመጣል? በጣም የሚገርማችሁ ነገር ወይን የጠጣ ሰው አይታችሁ ከሆነ ወይን የጠጣ ሰው ምን ይሆናል? በቃ የልቡን ነው የሚያወራው። አካሄዱ ሁሉ፣ አነጋገሩ ሁሉ ቀርፈፍ እያለ ማለት ነው። የልቡን ይናገራል። እየተንገዳገደ ምን ይቆጣጠረዋል? መጠጡ ወይም በቃ የሚሳደቡን ይሳደባል። መንግስትን ይፈራል? አይፈራም። መጽሐፍ ቅዱስ ለድሃ ይላል፣ ለፈሪ ይላል። ለድሃና ለፈሪ ትንሽ ወይን ጠጅ ስጠው ይላል። ድሃ ድህነቱን እንዲረሳ። በቃ እንደኛ ያለ የለም እኮ ዓለምን ተቆጣጥረናታል ማለት ይጀምራል በወይን ጠጅ። እኔ በልጅነቴ ትንሽ ጫት ቀምያለሁ። ቤተሰቦቼ ሙስሊሞች ስለነበሩ እማላልመው የለም አልኳችሁ። በቃ ያንን ተቆጣጥረ ነው። ምን ችግር አለ? ኤስ ቢሆን እያልኩ በቃ ልክ ከጫቱ ስነቃ ሌሊት ምን ደግሞ ታውቃላችሁ? እንቅልፍ የለም። ኮርኒስ ስቆጥር ነው ማለት ነው። ዓለምን የምገዛው ልጅ ጭራሽ እንቅልፍ አጥቼ በቃ ከዛ በኋላ የሚቀጥለው ቀን ሌሊት ስላልተኛው ሌሊት ያልተኛ ሰው የሚቀጥለው ቀን ምን ይሆናል? ይደክመዋል። ስራ ቢገባ ምን ይሆናል? ይህ ሰው መስራት አይችልም። በቃ ሰይጣን ንጹህ ስጦታ የለውም። የሚጠጣ ሰው ሁልጊዜ መጠጡ ነው የሚቆጣጠረው። መንፈስ ቅዱስ ይሙላባችሁ ብሎ መጠጥን ከመንፈስ ቅዱስ ጋር መንፈስ ቅዱስ የተቆጣጠረው ሰውስ ኤግዛምፕል ጴጥሮስን ተመልከቱት። በገረድ ፊት የካደ አሁን በነገስታት ፊት መናገር ጀመረ። ወገኖች ሆይ ሐዋርያ ጳውሎስን ከማስቆም ነፋስ ማስቆም ይቀላል። ይዛችሁ እስር ቤት ብትከቱት ተከታታይ ትምህርት ይጽፋል። ኤፌሶንን ይጽፋል፣ ፊልጵስዩስን ይጽፋል፣ ቆላሲስን ይጽፋል፣ ቲቶን ይጽፋል፣ አንደኛ ጢሞቴዎስን፣ ሁለተኛ ጢሞቴዎስን ይጽፋል። ስትለቁት ደግሞ አደገኛ ኮንፈረንስ ያደርጋል በየከተማው። ዝም ብላችሁ ጳውሎስ ከተማ ኮንፈረንስ ባደረገበት በሙሉ የሐዋርያት ሥራ 15 16 በሙሉ አንብቡ። አንዳንድ ቦታ የከተማው ሕዝብ ንቅል ብሎ መጣ ይላል። በሙሉ አንድ ከተማ። አንዳንድ ቦታ ደግሞ የከተማው ግማሽ ሰው መጣ ይላል። አንዳንድ ቦታ ደግሞ ጥቂት ሰው ሲቀር የከተማው ሕዝብ ሁሉ መጣ ይላል። እንግዲህ ይሄ የተጋነን አይደለም። ጸሐፊው ሉቃስ ነው፣ ዶክተር ነው። በቁጥር ሂሳብ እንደናንተ ሌል ነበረ ልነበር ትችላላችሁ እናንተ። በሂሳብ የሚያክለው የጴጥሮስን 1 2 3 ብሎ 3000 ብሎ አስቀምጦለታል። የሚቀጥለው ቀን ደግሞ 5000 ብሎ አስቀምጦለታል። የጳውሎስን ግን ሊቆጥር ጀመረ። 1 10,000 20,000 50,000 አለና አልቻለም።
የከተማው ጥቂት ሰው ሲቀር ንቅል ብሎ መጣል። በቃ እንዴት አድርጎ ያስቀምጠው? ስለማይችል አይደለም ይሳል ዶክተር ነው። ከዛስ አሁን ደግሞ ከተማው እንዳለ ግልብጥ ብሎ መጣ ይላል። ለዚህ ነው ጳውሎስን ከማስቆም አየር ማስቆም ይቀላል ምናምን። አየርንስ እንዴት ናቸው ታስቆሙታላችሁ? አታስቆሙት። ወገኖች ልንገራቸው፣ ጳውሎስ ጌታን የተቀበለው 30 ዓመቱ ላይ ወጣት፣ ልክ 30 ዓመቱ የሞተው 65 ዓመቱ ላይ ነው። ልክ 65 ዓመቱ ላይ ሲሞት ምን እንዳደረገ ታውቃላችሁ? መታሰር ሲገባው ሲያስር፣ መገረፍ ሲገባው ሲገርፍ፣ መሞት ሲገባው ሲገድል ነው የከረመው። ተበሳጨ። 35 ዓመት ተበልቶበታል። እንዴት አድርጎ ያካክሰው? ከዛ በኋላ ምን አለ? መጽሐፍ ቅዱስ ተምችና ደጎቢያ ኮከብ የበሉባቸውን ዘመኖችን መልሼ እሰጣችኋለሁ ይላል አይደለ? ኦኬ ያለው 24 ሰዓት ነው አይደለ? በ24 ሰዓት 48 ሰዓት እሰራለሁ ብሎ ተነሳ። 24ቱን አጠፈው ማለት ነው። በምን? በሰዓት ሳይሆን በስራ አጠፈው። ልክ እንደ ኢትዮጵያውያን ሯጮች ማለት ነው። እኩል ይሮጡና አንድ ሩጫ አንድ ዙር ሲቀር ምን ያደርጋሉ? ብለው እንደሚፈጥኑ፣ እሱ ግን ከመጀመሪያውም ልክ 30 ዓመት እንደተበላበት ሲያቅ ልክ ጌታን ሲቀበል ሩጫውን በምን ጀመረው? በፍጥነት ጀመረ። ከዛስ ገና እንዳልያዝኩት እቆጥራለሁ፣ ገና እንዳልያዝኩት እቆጥራለሁ፣ ገና እንዳልያዝኩት ብሎ በ65 ዓመቱ ሲሞት በጌታ 30 ዓመት አይደል የኖረው? በ30 ዓመት የ65 ዓመት ስራ ሰርቶ ጨረስኩት ብሎ ሄደ። ሩጫውን ጨርሰዋል። ምን በማድረግ? የ24ቱን ስራ የ24ቱን ሰዓት ስራ ምን በማድረግ? በማጠፍ ወደ 48 ሰዓት ወስዶ ማለት ነው። እኛ አንድ መዝሙር አለ፣ ጌታ ይባርከው፣ ሙሉ ቀን የዘመረው ጌታ ይመስገን እኔ እኮ ከመዳኔ በፊት እኮ አልተኛም ነበረ ይላሉ አንዳንድ ሰዎች። አልተኛም በቃ እንቅልፍ አሁን እኮ ሌሊት ብቻ መሰራት ቀን ራሱ ያዛጋኛል ይላሉ። ይህ እኮ ፈጽሞ ትክክል እኮ አይደለም። ያዛጋኛል እንዴት ነው ቅዱሳን? ሌሊትም ተኝተን ቀንም ካዛጋን እንዴት ነው? ይህ እኮ በረከት አይደለም። ሌሊት አልበቃ ብሎኝ ቀንም ያዛጋኛል። እንዴ መቼ ይሰራ? እዚህ እኮ እየተጨፈጨፈ እኮ ነው ትውልድ፣ እዚህ እየተጨፈጨፈ። እግዚአብሔር መንፈሱን እስኪልክ ድረስ ቢያንስ እንኳን ስለ ነፍሳት ልንጋደል ያስፈልጋል ወገኖች። ዛሬ እኮ ውስጣችን ያለውን እሳት ለመቀስቀስ እኮ ነው። ልንገራችሁ፣ ብዙዎቻችሁ ለምሳሌ ስለ ካትሪን ኩልማን ታውቃላችሁ አይደል? ካትሪን ኩልማን አታውቋት? እስቲ ካትሪን ኩልማን የሚያውቅ እስቲ እጃችሁን ከፍ አለ። መባና ስራት እኮ አይደለም የጠየቅኩ። እስቲ ካትሪን ኩልማን እግዚአብሔር ይባርካችሁ። ያወቃችኋት ያላወቃችኋት ደግሞ እግዚአብሔር ይርዳችሁ ማለት ነው። ካትሪን ኩልማን የምትገርም ሴት ናት። ዓለም ላይ ትልቅ ተጽዕኖ ያመጣች እግዚአብሔር ሴት ናት። ጉግል ብታደርጉ ታገኙታላችሁ። ዘመኑ የጉግል ጊዜ አይደለም፣ መጎልጎል ብቻ ነው። ይቺ ልጅ የኔ ልጅ ናት። 18 ዓመቷ ነው። አሁን ዘንድሮ ኮሌጅ ልትገባ ነው። አሜን ትባላለች። ማን ነው ለእኔ ደውሎ ፕሮግራም ያሳዘኝ? አሜን ማን ናት? ሌላ አሜን ናት ያስያዘችኝ ያልመጣችው። እግዚአብሔር ከሷ ጋር ይደርሳታለች። እና የሆነ ነገር እንትን ስል እስቲ ጉግል አድርጊ እላታለሁ። ይሄ ትውልድ እኮ የጉግል ትውልድ ነው። መጎልጎል ነው በቃ። ምን ጉግል ስታረጉ ስለ ካትሪን ኩልማን ታገኛላችሁ። ካትሪን ኩልማን በዓለም ላይ ትልቅ ተጽዕኖ አምጥታ ያለፈች እግዚአብሔር ሴት ናት። በ27 ዓመቷ ነው የእግዚአብሔር መንፈስ ላይ የወረደባት። ወገኖች በመንገድ የሚሄዱ ሁሉ አጋንንቶች አሉ። ሰዎች እየወደቁ እየተቸገረች መሄጃ መንገድ ሁሉ ይፈለግላት ነበር። ለምሳሌ አሁን ትልቅ አዳራሽ ውስጥ ካገለገለች በኋላ እንደዚህ ከወጣች ህዝቡ ሁሉ ስለሚረፈረፍ በምን ቤት አድርገን እናስወጣት ተብሎ በኪችን ትውጣ በቃ ተብሎ በኪችን ስትወጣ በሙሉ ኪችን ሰራተኞች ሁሉ ወደቁ። የሚያስወጧት መንገድ ጠፍቶ ማለት ነው። በ27 ዓመቷ ወገኖቹ የሚገርም የእግዚአብሔር እጅ በቃ መቋቋም አትችሉ።
ኢትዮጵያ ውስጥ እንደዛ አይነት መንፈስ የወረደበት አንድ ትንሽ ብላቴና በአይኔ አይቻለሁ። ምናልባት አሁን እናንተ አታውቁትም። ዳላስ ነው ያለው ትንሽ ዮሳፍጥ የሚባል ልጅ እኔ ራሴ በአይኔ ነው ያየሁት ነበር። እሱ ልጅ ላይ ወርዶ የነበረ መንፈስ ብነግራችሁ በ16 ዓመቱ ነው ያ መንፈስ የወረደበት። አባቱ ላይ ነበር ያ ክብር የነበረው። አባትየው በትክክል ያንን ስፒሪት ማስኬድ ስላልቻሉ ልጁ ላይ ወረደ። ምሳ ሊበላ እጁን ሲያስታጥቡትኝ እንዲህ ልጅ ነው እንዴት አድርጎ ይቆጣጠረው? እያስታጠቡትኝ የምታስታጥበው ልጅ ሲላት ከነ ውሃ ወደኋላ። አረ እንደዚህ አይደረግም እያልኩ ስንት ቀን ብመክረው በቃ ኢንጆይ ነው የሚያደርገው ልጅ ስለሆነ። ወገኖች የእግዚአብሔር መንፈስ በኃይል ወረደባት። ከ27 ዓመቷ በፊት ብዙ በተለያየ አገልግሎት ውስጥ ገብታ ታገለግል ነበረ። የምትገርም ሴት ነው። ሴቶች እኮ ለጌታ ቤት ስትሰጡ የሚገርም እኮ ነው። እንደ ሴት እኮ አገልጋይን የሚያከብር፣ አገልጋይን የሚወድ፣ ለአገልጋይ የሚታዘዝ፣ ለአገልጋይ ታማኝ እኮ እንደ ሴት የለም። ሴት ከተሰጠች ተሰጠች ነው በቃ። ካትሪን ኩልማን ቤኒሂን ከእሷ እጅ ላይ ነው የተነሳው። ቤኒሂን ታውቃላችኋል? ቤኒሂን በእሷ እጅ ነው የተቀባው፣ በእሷ አገልግሎት ነው የተነሳው። ካትሪን ኩልማን ዝም ብላ ቆም ብላ ሆሊ ስፒሪት ካለች ጉባኤው ሁሉ በሙሉ አንድ ጊዜ ብቻ ሆሊ ስፒሪት ካለች ጉባኤው የሚገርም ክብር። ራሱ ዝም ብሎ አሁን ስለ እሷ ታሪክ ምናምን ስትሰሙ መጽሐፍ ስታነቡ የሆነ ነገር ትሆናላችሁ። ወገኖች የእነሱ አምላክ የኛ አምላክ አይደለም። ታሪክ እየቆጠረ ምንኖር በእነ ጴጥሮስ እንደዚህ ተደርጎ አሁን እኮ ጠቅላላ ስብከቱ ሁሉ የጠቅላላ እውቀት ሆነ እኮ። ጠቅላላ እውቀት በቃ ልክ እንደ ሂሳብ እንደ ማትስ ተምረን የምንወጣው ነገር ሆነ። ምንም በቃ ሰው ዝም ብሎ እንደ ደነዘዘ መጥቶ ደንዝዞ ይመለሳል፣ እንደ ታመመ እንደዛ ሆኖ ይመለሳል። የሚገርም ነበረ። ዛሬ ደግሞ ልዩ ነው፣ መቼም አስደናቂ ነው ምናምን። ከዛ ሲወጡ እንዴት ነበር አሁን ጥቅሱ ሁሉ ይጠፋቸዋል። እንደዚህ ሆነን እንዴት ዘመናችን ያልቃል? ቅዱሳን የእነሱ አምላክ የእኛም አምላክ ነው። የእነሱ ጌታ የእኛም ጌታ ነው። ስለዚህ እኛንም ምን ማድረግ አለበት? ማስነሳት አለበት። አይ አንተ በቃ ምዕመን ሆነህ እንድታልፍ ነው የጠራሁህ ይላል መጽሐፍ ቅዱስ አይልም። እግዚአብሔር እንጀራ ልጅ የለውም በጎቼ እንጂ አይደል? እኔ አሁን አንዳንድ ጊዜ ጌታ ሆይ እላለሁ በግ ነው ብለህ የጠራህን እንደው ሳናውቀው ፍየል ሆነ ሊሆን ምናምን ሁሉ እላለሁ። እና በቃ ሰው ግራ ግብት ብሎት አማኝ ሆኖ ክርስቲያን ሆኖ በቃ ዝም ብሎ ድንዝዝ ብሎ በቃ አለ አይደል የእግዚአብሔር ቃል እየተነገረው ምንም እንትን አይልም። አርሰናል ማለት ያ አርሰናል ያ ትናንትና ማታ እኮ 3 ንቅት ብሎ በቃ ያኛው ያ እንትን ምናምን ብሎ ማብራሪያ ይሰጣል። ኢየሱስ ምናምን ብለሽ አንድ ጥቅስ ስትይ ግን እንትን እንቀፍ ሁሉ ይመጣል። ስለ እግዚአብሔር ቃል ሲነገር ድንዝዝ ያለ ስለ ጸሎት ስለ ምን ማለት ነው ይሄ ቅዱሳን። ነገር ግን እኛ ወገኖች ዛሬ የእግዚአብሔር መንፈስ እኛ ላይ ይመጣል። አሜን አትሉም? ቅዱሳን እግዚአብሔር ወጣቶችን ይወዳል። ወገኖች በጣም ብዙ ብነግራችሁ መጽሐፍ ቅዱሳችን በወጣት የተሞላ ነው። ልዘረዝርላችሁ ይችላሉ። እግዚአብሔር እንዴት አድርጎ አስነስቶ እንዴት እንደተጠቀመባቸው ዓለምን እንዴት እንደለወጠ። ወገኖች ሆይ እግዚአብሔር አምላክ እናንተን ይፈልጋል። ዛሬ የእግዚአብሔር ተስፋ እናንተ ናችሁ። ወገኖች ሆይ ልንገራችሁ። ለምሳሌ አሁን መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ ያለው ቃል አንደኛ ማንም ማድረግ ነው አይደል? ማንም ይላል። ማንም ማለት ያመነ ሁሉ ማለት ነው። ቀጥሎ የተጠማ ይላል። እኔ አሁን ውሃ ሲጠማኝ ልጅ ውሃ ጠምቷል ዳዲ ውሃ ጠጣ ትለኛለች። እኔ ነኝ ራሴ ውሃ ሰጥቶኝ ብዬ አንስቼ የምጠጣው። የተጠማ ስለሚል ሲጠማ መጠማት ያስፈልጋል። ቀጥሎ ምንድን ነው የሚሆነው? ከመጠባት ቀጥሎ ይምጣ የሚል ቃል አለ። ከዛ ይጠጣ የሚል ቃል አለ። አራተኛው ይጠጣ ማለት ኤክስፔሪየንስ ያድርገው ነው። በልሳን ይናገር፣ የእምነት ቃል ይናገር፣ የፈውስ ቃል ይናገር፣ የበረከት ቃል ይናገር፣ የኃይል ቃል ይናገር፣ ይበረታታ፣ ይነሳ፣ ይስራ፣ በኃይል ይንቀሳቀስ ማለት እኮ ነው ወገኖች። እኔ ትዝ ይለኛል እኔ መንፈስ ቅዱስ እንድሞላ የጸለየልኝ የሊሊ ወንድም ላሊ ነው። ዶክተር ላሊ ነው የጸለየልኝ። ዘማሪ ነው ዶክተር ላሊ።
እና እሱ ነው የጸለየልኝ። ሲጸልይልኝ ሌላም አንድ ዶክተር ነበር። እኔ ተወልጄ ያደኩበት ሀገር ነው ዶክተሬታቸውን የተማሩት እና አደገኛ የዩኒቨርሲቲዎች ፌሎሺፕ ስለነበረ በቃ ያን ጊዜ እኛ ጌታን ስንቀበል የዛሬ 30 ዓመት እኮ ሰው ልክ ሰው በጌታ በኢየሱስ ክርስቶስ አምኖ ሲድን መጀመሪያ መንፈስ ቅዱስ ተሞልተሃል ነው የሚባለው። መጀመሪያ መንፈስ አሁን እኮ የለም፣ እንደዛ የለም። ዳንክ ጌታ ይመስገን ሃሌሉያ በቃ ቀጥል አገልግሎት ጀምር በቃ ምን እንደ ያን ጊዜ መንፈስ ቅዱስ ተሞላ። በቃ መንፈስ ቅዱስ ለመሞላት የማናደርገው ነገር የለም። እኔ ጾም ጸሎት ይዤ ትዝ ይለኛል። መንፈስ ቅዱስ ለመሞላት የተጣላው ሰው ካለ በቃ ፈልግና ታረቃለህ። ትዝ ሲለኝ ከአንዲት ሴትዮ ጋር ተጣልቻለሁ። ከሷ ሴትዮ ጋር ከሄድኩ ደግሞ በፍልጥ እንጨት አናቴን እንደምትለኝ ያውቃለሁ። ስለዚህ አሁን ጌታ ሆይ ከሷ ጋር ተጣልቻለሁ፣ ከሄድኩ ግን አናቴን ፈርክሳ ነው የምትለኝ። ምን ይሻለኛል አሉ። በቃ እኔ መንፈስ ቅዱስ ተሞልቼ በልሳን መጸለይ አለብኝ። የፈለገ ተፈርክሰኝም ተፈንክተኝም መሄጄ ይቅርታ መጠየቅ አለብኝ አልኩ እና ቀጥ ብዬ ሄድኩና ቤቷን አንኳኳሁ ስለነበር ቤቷ እንደዚህ ደረጃ አለው እና አጥር አለ። አጥሩ ቆርቆሮ በር ነው እና ሄድኩ አንኳኳሁና እንዲህ ብላ አየችኝ ማለት ነው። ከዛ አንተ ደፋር ጭራሽ ቤት የመጣ ምናምን ብላ በቃ እኔን በምን እንደምትመታኝ ዘወር ስትል ትልቅ ፍልጥ እንጨት እና እሱን ይዛ ተንደርድራ መጣች ማለት ነው። ከዛ በሩን ከፍቼ ወደ አስፋልት ወጥኩ። ተከታትለኝ መጣች። ከዛ ሜዳ እኮ ነው፣ እንደዚህ አስፋልት እኮ ነው። ከዛ እሷ ስትወጥ እኔ ስወጥ ኋላ ያደረኩት ነገር ምንድን ነው መሰላችሁ? ታጠፍኩ፣ ተመለስኩ፣ መጣሁና እሷ ወደ እኔ እየመጣች ወደ እሷ ገስግሼ ሄድኩና ከነ እንጨቷ ንቅ አድርጌ ያስኳት። እኔ ዛሬ ግደይኝ ይቅርታ ጠይቅሽ ነው የመጣሁት። በቃ ብትፈልጊ ቀጥቅጭኝ፣ ብትፈልጊ በቃ ለይቅርታ ነው የመጣሁት። ይቅርታ ይቅር በይኝ በቃ ትጅልኛል። ገና 10 ምናምን ዓመቴ ነው። ከዛ በኋላ አስኮናኝ ምናምን ብላ ጥላኝ ሄደች። ታውቃላችሁ የዛን ቀን መንፈስ ቅዱስ ተሞላ። ከዛ በኋላ ሄድኩና ዶክተር ላሊን ሌላም አንድ ዶክተር ነበረ። ለሁለቱ በቃ እኔ ዛሬ መንፈስ ቅዱስ መሞላት አለብኝ፣ በልሳን መጸለይ አለብኝ። መንፈስ ቅዱስ ደግሞ ሲወርድ ደግሞ በሐዋርያት ላይ የሆነውን መጽሐፍ ቅዱስ ነግሮኛል። በቃ ጸልዩልኝ እሞላለሁ። ወገኖች የሆነች ዶርም አለቻቸው ወስደው ገና በቃ ይኸውልህ እንዳትፈራ ወርዷል መንፈስ ቅዱስ መጠጣት ብቻ ነው በለው ነው ያሉኝ። በቃ እንዲህ ነው ያሉኝ። በቃ ማለት ብቻ ነው፣ ምንም አጋንንት የለም እንደዚህ የለም ምን ዝም ብለህ በቃ ልክ አሁን እኛ በልሳን ስንጸልይ ይመጣልሃል በለው። እንደዛ ነው ያሉኝ። ልክ እነሱ በልሳን መጸለይ ሲጀምሩ ገና ልንበረክ መራት ስነካ ወደ ሰማይ ታቆሰ። ወገኖች ዛሬ መንፈስ ቅዱስ ያጠጣል። አጠጣኝ በሉት። ተርቤያለሁ፣ መንፈስ ቅዱስ ወደ እኔ ና፣ ረሃቤ አንተ ነህ፣ ጥማቴ ነህ። አንዳንድ ሰዎች ሲጸልዩ መንፈስ ቅዱስ እርበኸኛል እያሉ ይጸልያሉ። እርበኸኛል፣ ረሃቤ አንተ ነህ። መዝሙረ 62 ቁጥር 1 ምን ይላል? አምላኬ ወደ አንተ እገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በደረቅ ምድረ በዳ ኃይልህንና ክብርህን አይ ዘንድ። ውሃ የለም፣ የሚበላ የለም፣ የሚጠጣ የለም። ረሃቤ ግን አንተ ነህ። ነፍሴ ስጋዬ አንተን ናፈቀች። ጸሎታችሁ ይሄ ከሆነ ወገኖች ሆይ ከእናንተ አልፋችሁ ለትውልድ ሁሉ መድኃኒት መሆን ትችላላችሁ። የእኔ ልመና የእኔ ጩኸት አሁን እሱ ሌላ ልመና የለኝም። መንፈስ ቅዱስ ነው ልመና፣ ሌላ አይደለም ልመና። አሁን የእኔ ረሃብ አሁን መንፈስ ቅዱስ ነው። ምንድን ነው የማደርገው ጌታ ሆይ? በቃ እየሰራሁ እየበላሁ በቃ እድሜ እንደዚህ ነው ጌታ ሆይ እላለሁ። በቃ በማለዳ ተነስቼ በቃ አሁንም እንደዚህ ሆኖ እንዲሁ ነው የሚቀጥለው። እንዴት ነህ? ሰላም ነህ ጆሲ? ሰላም እንዴት አደርክ? እንትና እያልኩኝ እንደዚህ ነው በቃ የሚቀጥለው። ላይፍ እንደዚህ ነው ወገኖች። ልዩነት መምጣት አለበት። መንፈስ ቅዱስ እናንተ ጋር መጥቶ ማጥለቅለቅ አለበት። ለሚራቡ ሰዎች ዛሬ የሚዋዳል። ለልጆቻችሁ፣ ለባሎቻችሁ፣ ለጓደኞቻችሁ መንፈስ ቅዱስ ያስፈልጋል። መንፈስ ቅዱስ ሲወጥ ይኸውላችሁ ሉቃስ ምዕራፍ 17 እኔ እንግዲህ ሰባኪ ስለሆንኩ ወሬ አላቆምም። ይገርማችኋል። እኔ አንዴ ከቆምኩኝ ግን እኔ አቆመዋለሁ። ወግ ቢጫንም ወሬ ቢበዛ በአህያ አይጫንም ብለዋል። ሉቃስ 17 በድን ባለበት አሞራ አይጠፋም ይላል። ምን ማለት ነው? ስጋ ባለበት አካባቢ ምን አይጠፋም? አሞራ አይጠፋም። ምክንያቱም አሞራ ምግቡ ምንድን ነው? ስጋ ነው። እዚህ አካባቢ በሬ ቢታረድ ሳይጠራ ይመጣል። አሁን ቤተ ክርስቲያን እንደዚህ ፕሮግራም ተዘጋጅቷል፣ እባካችሁ ነው። እንደዚህ እንትን ብሏል፣ እባካችሁ እንዳትቀሩ፣ እንደዚህ እባካችሁ ነው። ወገኖች ሆይ የእግዚአብሔር መንፈስ ሲመጣ እኮ ልመና አያስፈልግም። ራሱ ህዝቡ አስቀድሞ ወገኖች ሆይ ታላላቅ የእግዚአብሔር ሰዎች ባሉበት የእግዚአብሔር መንፈስ በሚሰራበት ቦታ ፕሮግራም
ፕሮግራሙ 8 ሰዓት ነው አይደል የሚካሄደው? ሰው ቀድሞ ከ3 ሰዓት በፊት እኔ ለምሳሌ ልንገራችሁ፣ አዲስ አበባ መካኒሳ መካነ ኢየሱስ ያን ጊዜ 15 ሳንቲም ነበረ በባስ ለመሄድ። 15 ሳንቲም አጥቼ በባስ ለመሄድ የዛሬ 30 ዓመት ታሪክ ነው የምነግራችሁ። ቀላል ሰው እንዳልመስላችሁ ትልቅ ሰው ቀልብጭ አልኩኝ። ጌታ ይመስገን። 15 ሳንቲም አጥቼ በባስ ያን ጊዜ ጋሽ መኮንን ነገራ፣ ወንጌላዊ መኮንን ነገራ ይባላሉ። አገልጋይ ናቸው። እሳቸው ነው የሚያገለግሉት። ግቢው አይበቃም። ልክ ጥቁር አንበሳ ሰው ሆስፒታል ሰልፍ ይዞ እንደሚታከም ቤተ ክርስቲያኒቱ እንደዚህ ሆነ። ህዝቡ አላይ ድረስ ይሰለፍ ነበር እላይ እና እሳቸው በማይክራፎን እንትን ቦታ ያለ ዛፍ ስር እንደዚህ የተቀመጥክ ሩቅ እኮ ነው በማይክ እንትን ቦታ ዛፍ ስር ላይ የተቀመጥክ እንዲህ አይነት ሰው ውሃ እየሸጥክ ሀብታም ትሆናለህ ብለው ትንቢት ይናገራሉ። እሱ ብቻ አይደለም። ለምሳሌ ቄስ በሊና እንግዲህ ቄስ በሊና የሚያውቅ ቄስ በሊና ሲያገለግሉን ይደርሻለሁ። ያን ጊዜ ከጎንደር አዲስ አበባ የገባሁበት ጊዜ ነበረ። እኔ ትውልዴ ጎንደር ነው፣ ቤተሰቦቼ ጎንደር ናቸው እና ከሙስሊም ቤተሰብ ነው ወደ ጌታ የመጣሁት። ከዛ ሊገሉኝ ሲሉ ከጎንደር ወደ አዲስ አበባ ስመጣ የደረስኩት ኃይለኛው ሪቫይቫል ነበር። በኢትዮጵያ ካሌንደር አቆጣጠር በ1986 ነበር አዲስ አበባ የመጣሁት። አደገኛ ሪቫይቫል የሆነበት ሰዓት ነበር። ቄስ በሊና እንጦጦ ያገለግላሉ። 31 ቁጥር የምትቆመው የቤተ ክርስቲያኑ በር ላይ ነበረ። ከባሱ ላይ ልክ ባሷ በሩ ላይ ስትቆም አጋንንቱ ይጮሃል ባሱ ላይ። ከዛ ከ31 ቁጥር እንጦጦ በር ላይ ስለምትቆም አጋንንቱ ስለሚሉ ፌርማታው ተቀየረ፣ እላይ ሆነ። ከላይ ከፌርማታው ጉልት የሚቸረችር ቲማቲም የሚቸረችር ድንች የሚቸረችር ይሄ አፕል ሙዝ ምናምን የሚቸረችረው ሁሉ ልክ ፕሮግራሙ ሲካሄድ ከላይ አጋንንቱ እየጮኸ እያለ ወደ እንጦጦ መካነ ኢየሱስ። እንዴት የእግዚአብሔር መንፈስ ወገኖች ሆይ! የእሳቸው አምላክ የእኛም አምላክ ነው። ዛሬ ምንድን ነው ረሃባችሁ ወገኖች? ቤት ከፈለጋችሁ እግዚአብሔር ቤት ይሰጣችኋል። ልንገራችሁ፣ መዝሙረ ዳዊት 34 ላይ ሲናገር ይላል በምድር የተቀመጥክ ታምነህ ተሰማራ፣ በእግዚአብሔር ደስ ይበል የልብህን መሻት ይሰጥሃል ይላል። ይሰጣችኋል። ቤት ከፈለጋችሁ ቤት ይሰጣችኋል። መኪና ከፈለጋችሁ መኪና ይሰጣችኋል። ትዳር፣ ልጅ ምናምን ይሰጣችኋል። ግን እሱ ቢግ ዲል አይደለም፣ እግረ መንገድ ነው። ከአዲስ አበባ ተነስታችሁ አዋሳ ስትሄዱ መንገድ ላይ ዝዋይ ላይ ወርዳችሁ ምሳ ትበላላችሁ። ግን መንገዳችሁ የት ነው? አዋሳ ነው። እግረ መንገድ ነው ይሄው ሁሉ። ዋናው ግን ወገኖች የእግዚአብሔር መንግስት ነው። ዋናው የእግዚአብሔር መንፈስ ነው። በጌታ በኢየሱስ ስም የእግዚአብሔር መንፈስ ያገኛችሁ። እስቲ ወደዚህ እጅ ለእጅ ተያይዘን